ማይክሮሶፍት አክሰስ ክፍል 1 ማይክሮሶፍት አክሰስ ማለት ምን ማለት ነው? ማይክሮሶፍት አክሰስ ማለት ዝርዝር መረጃን እጅግ በረቀቀ መልኩ የምናዘጋጅበት የፕሮግራም አይነት ሲሆን ሰንጠረዦችን ወይንም ቴብልስ ከሰንጠረዦች ውስጥ የተወሰኑ መመዘኛዎችን ያሟሉ ዝርዝሮችን የሚይዙ ወይም ኩዌሪስ ወደ ሰንጠረዣችን ዝርዝር መረጃዎችን የምናስገባባቸውን ወይም ፎርምስ የዝርዝር መረጃችንን ማጠቃለያ የምንሰራባቸውን ወይንም ሪፖርትስ እንዲሁም ሌሎችን የምንቀርጽበት የፕሮግራም አይነት ነው። ዳታቤዝ ወይም ዝርዝር መረጃ ስለ አንድ የተለየ ርዕስ ወይም አንድ የተለየ ዓላማ የሚናገር የመረጃ ስብስብ ነው። በዳታቤዝ ወይንም ዝርዝር መረጃ ውስጥ ስለ አንድ ነገር ለምሳሌ ስለ ሰራተኞች ወይም ስለ ዕቃ ግዢ ትዕዛዝ የሚያወራ መረጃ እንዲሁም ስለ ተማሪዎች ወይም ስለ ተማሪዎች ውጤት ስለ ሰራተኞች ወይም ስለ ሰራተኞች ደሞዝ የሚያወራ መረጃ በሰንጠረዥ በዝርዝሮችና በዝርዝሮቹ አርዕስቶች ይከፈላል። ዝርዝር መረጃን መቅረጽ የአንድ የመረጃ ዝርዝር ወይም ዳታቤዝ ቀረጻ ጥሩ ነው የምንለው መለወጥ በፈለግንና ችግር ባጋጠመን ጊዜ በቀላሉ ማስተካከል የምንችለው አይነት ሲሆን ብቻ ነው። ዝርዝር መረጃችን የምናስቀምጥበት በሰንጠረዣችን ውስጥ ሲሆን እያንዳንዱ ሰንጠረዥ በውስጡ የሚይዘው በአንድ ርዕስ ላይ የተመሰረተን መረጃ ነው። ይህም ማለት ከሰንጠረዣችን አንድ የክፍል ስም ቅርጽ ማስተካከል ብንፈልግ ለምሳሌ አድራሻ የሚል ስም ቅርጽ ብናስተካክል ይህ ለውጥ በሁሉም ያስገባናቸው አጠቃላይ ዝርዝር መረጃዎች ላይ ለውጡ ይታያል ማለት ነው። በጥሩ ሁኔታ የተቀረጸ የመረጃ ዝርዝር ወይም ዳታቤዝ በውስጡ እኛ የምንፈልገውን መረጃ ብቻ የያዘ ነገርን ኩዌሪ ይይዛል። እነኚህ ዝርዝር መረጃዎች የዋናው ሰንጠረዣችን አካል ሲሆኑ ለምሳሌ በትምህርት ቤት ውስጥ የሚገኙ ተማሪዎች ውስጥ የሴት ተማሪዎችን ዝርዝር ብቻ የያዘ ሊሆን ይችላል። ወይም በሁለት የተለያዩና ውስጥ ለውስጥ የተያያዙ ሰንጠረዦች ቅልቅል ለምሳሌ ስለ ተማሪ መረጃና የተማሪ የትምህርት ውጤቶችን መረጃዎችን ቀላቅሎ የያዘ ሊሆን ይችላል። ታዲያ ይህ ቀደም ሲል ከተመለከትነው ከማይክሮሶፍት ኤክሴል ጋር ስናነጻጽረው ለምሳሌ ማይክሮሶፍት ኤክሴልን እንክፈትና ቀደም ሲል ሰርች ያስቀመጥኩትን አንድ ፋይል ለመክፈት ኦፊስ በተንን እመርጣለሁ። ኦፕን ማይ ዳታ የሚለውን ለምሳሌ ብመርጥ እዚህ ጋር ማይ ዳታ የሚለው ፋይል ይከፈታል። ኤምፕሎይስ ኦፍ ካምፓኒ ኤቢሲ የሚል አለ። በስሩ የፊልድ ስሞች አሉት። ስም ኔም፣ እድሜ ኤጅ፣ ጾታ ሴክስ፣ ሳላሪ ደሞዝን ይይዛል። ታዲያ ኔም በሚለው ስር ስሞችን ብቻ፣ እድሜ በሚለው ስር ቁጥሮችን ብቻ፣ ጾታ በሚለው ስር ወይ ኤም ወይ ኤፍ ብቻ እንዲሁም ደሞዝ ስር ደግሞ ደሞዝን ብቻ በቁጥር መልክ ማስገባት ሲጠበቅብን ለምሳሌ ኤጅ በሚለው ስር ቁጥር ሳይሆን ሌላ ነገር ልጻፍ ብል እዚህ ኤክሴል ላይ ምንም የሚከለክለኝ ነገር የለም። ለምሳሌ ኤፍ ጻፍኩኝ፣ እዚህ ጋር ደግሞ በስህተት 44 ጻፍኩኝ፣ የከለከለኝ ነገር የለም። ደሞዝ ጋር መጥቼ ቁጥር ጽፌ ፊደል ቀላቅዬ እንዲህ አድርጌ ጻፍኩኝ። እንዲህ በምጽፍ ጊዜ ምንም የሚከለክለኝ ነገር አይኖርም ማለት ነው። ታዲያ ማይክሮሶፍት አክሰስ ቴብልን ዲዛይን ስናደርግ እነኚህን ችግሮች እንዲቀርፍልን አድርገን በእድሜ ስር ቁጥር ብቻ፣ በጾታ ስር ፊደል ብቻ ከፊደሎችም ለይቶ ወይ ኤም ወይ ኤፍ ከዚያ ውጪ እንዳይቀበል ከኤም እና ከኤፍ ውጪ ብናስገባለት ደግሞ ኢንቫሊድ ሴክስ እንደዚህ አይነት ጾታ የለም ብሎ እንዲለን እንዲሁም ደሞዝ ጋም ቁጥር ብቻ እንዲቀበለን አድርገን መቅረጽ እንችላለን ማለት ነው። በጣም ጥሩ። ማይክሮሶፍት አክሰስን በመጠቀም ዳታቤዝ ለመፍጠር በቅድሚያ ማይክሮሶፍት አክሰስ ፕሮግራምን እንከፍታለን። ስታርት ሚለውን እንመርጣለን። ኦል ፕሮግራምስ፣ ማይክሮሶፍት ኦፊስ፣ ማይክሮሶፍት ኦፊስ አክሰስ ሚለውን እንመርጣለን። ግሩም። በዚህ ጊዜ ማይክሮሶፍት አክሰስ የሚል ዊንዶው ይከፈትልናል። ይህ ዊንዶው በውስጡ እዚህ በስተግራ በኩል
template categories from Microsoft Office Online በዚህ መሃል ላይ ደግሞ getting started with Microsoft Office Access እዚህ ጋር open recent database በቅርብ ጊዜ የተከፈቱ ዳታቤዞችን ዝርዝር ያሳየኛል ወይም መክፈቻውን ያሳየኛል እዚህ መሃል ላይ new blank database የሚል ያሳየኛል ከሱ በታች ደግሞ featured online templates ይላል እነኚህ ኢንተርኔት ኮኔክሽን ካለን እኛ ከምንሰራው ዳታቤዝ ጋር ተቀራራቢነት ያለው ለምሳሌ ስለ ተማሪዎች ከሆነ ምሰራው ስቱደንትስ የሚል መርጬ እዚህ በስተቀኝ በኩል ዳውንሎድ የሚለውን በመርጥ ኢንተርኔት ኮኔክሽን ካለኝ ዳውንሎድ ያደርግልኛል እዚህ ቦታ ኢንተርኔት ኮኔክሽን ስለሌለኝ ይህንን ጽሑፍ ያመጣልኛል ወይም ደግሞ ሌላም ፕሮጀክት የሚል መርጬ ኢንተርኔት ኮኔክሽን ካለኝ ዳውንሎድ አድርጌ እኔ ከምሰራው ጋር ተቀራራቢነት ያለው ሂንት ወይንም ምሳሌ ከዚህ መጠቀም እችላለሁ ሌሎችንም እንዲሁ በዚህ ክፍል የራሳችን የሆነ ባዶ ዳታቤዝ መፍጠር ስለፈለግን blank database የሚለውን እንመርጣለን ግሩም በዚህ ጊዜ በቀኝ በኩል blank database የሚል ይመጣልናል create a Microsoft Office Access database that does not contain any existing data or objects የሚል ምንም በውስጡ የሌለው blank ባዶ አዲስ ዳታቤዝ እንዲፈጥር ያሳየናል የፋይል ስሙን database1 ይላል እኔ የራሴን ለምሳሌ ለትምህርት ቤት ቢሆን መሰራው አስታ kindergarten አስታ KG ብዬ ዳታቤዝን ስም ሰይማለሁኝ ከዚያ create ሚለውን እመርጣለሁ ወይንም እዚህ ሲስር ዶክመንት ስር ነው የሚያስቀምጥልኝ እኔ ደግሞ ሌላ ቦታ ማስቀመጥ ከፈለኩኝ ዳታቤዝን እዚህች ጋር ማስቀመጫ ቦታ ለመምረጥ ኦፕን የምትለዋን እቺን ቢጫዋን እመርጣለሁ በተኗን ከዚያ እዚህ ስር ወደ ታች ወርጄ ሎካል ዲስክ ዲ ስር ወርልድ ስር አፍሪካ ስር ኢትዮጵያ የሚለውን መርጬ እዚህ ጋር እንደምናየው ፋይል ኔሙን አስታ KG ይላል ኦኬ እላለሁኝ ግሩም በዚህ ጊዜ እዚህ ጋር እንደምናየው የምናስቀምጥበትን አድራሻ ይቀየርልናል ዲ ስር ወርልድ ስር አፍሪካ ስር ኢትዮጵያ ስር አስታ kindergarten አስታ KG ብሎ ዳታቤዝ ይፈጥርልናል create ስንል ውጤቱን እናገኛለን ግሩም በዚህ ጊዜ አስታ KG ዳታቤዝ የሚል ዳታቤዝ ይፈጠርልናል ማለት ነው ታዲያ ይህ የማይክሮሶፍት አክሰስ ዳታቤዝ በውስጡ የተለያዩ ኮምፖነንቶች ያሉት ሲሆን ለምሳሌ እዚህ ጋር create ምትለዋን ብንመርጥ በስሩ ግሩፖች አሉ tables ግሩፕ አለ forms ግሩፕ አለ reports ግሩፕ አለ እንዲሁ እዚህ ጋር others ሚለው ስር በተለይ queries እኛ የምንጠቀመው queriesን የሚያጠቃልል ሌላ ግሩፕ አለ ይህ ማይክሮሶፍት አክሰስ ዳታቤዝ ለምሳሌ በሰንጠረዦች በqueries በፎርምስ እና በሪፖርትስ በተለይ እነኚህን አራቱን ትኩረት ሰጥተን የምንመለከት ሲሆን ቴብልስ ማለት ወይንም ሰንጠረዥ ማለት ተመሳሳይነት ያላቸው ዝርዝር መረጃዎችን ለማስቀመጥ ይጠቅሙናል ተመሳሳይነት ያላቸውን ዝርዝር መረጃዎች ለመመዝገብ የተለያዩ ሰንጠረዦች መፍጠር ይጠበቅብናል ማለት ነው ሁለተኛው ደግሞ ይህ ቴብል ሲሆን ሁለተኛው query ነው የምንመለከተው queries ማለት ደግሞ የተወሰኑ መመዘኛዎችን ያሟሉ ዝርዝር መረጃዎችን ከአንድ ሰንጠረዥ ወይንም ከተለያዩ ሰንጠረዦች በማውጣት ሌላ ሰንጠረዥ የምንሰራበት ወይንም የምንፈጥርበት ነው ከዚህም በተጨማሪ queries በቀጥታ ሰንጠረዦች ውስጥ በመግባት የነበረን መረጃ ይዘት መለወጥ እንዲሁም የነበረን ዝርዝር መረጃን ማጥፋት ይችላሉ በተጨማሪም queryን በመጠቀም የነበሩ መረጃዎች ላይ ተመርኩዘን ሌላ ተጨማሪ የፊልድ ስሞች ወይንም calculated field መፍጠር እንችላለን ሌላው ሶስተኛው ደግሞ forms ሲሆን forms ወይንም ቅጽ እንደማለት ይሆናል forms ሰንጠረዣችን ውስጥ ያሉ ዝርዝር መረጃዎችን አንድ በአንድ ለማየት ለመመልከት አንድ ጊዜ አንድ መረጃን ለማስገባት እንዲሁም ሰንጠረዣችን ውስጥ የነበረን ዝርዝር መረጃ ኤዲት ለማድረግ ወይም ለመለወጥ የምንጠቀምበት የቅጽ መሙያ ማለት ነው ሌላውና ዋነኛው የመጨረሻው reports ማለት ለዝርዝር መረጃችን ማጠቃለያ ከሰንጠረዣችን ወይንም ከqueryዎቻችን ውስጥ ያሉትን መረጃዎች በመጠቀም ለማንበብ በሚመችና በሚስብ መልኩ ለማዘጋጀት የሚረዳን የማጠቃለያ መስሪያ
አይነት ነው። ከዚህም በተጨማሪ ማይክሮሶፍት አክሰስ ሌሎችም ለምሳሌ ማክሮስ ወይንም ሞዱልስ ክላስ ሞዱልስ ወይም ፔጅስ የተለያዩ ሌሎችንም ሊያጠቃልል ይችላል። በተለይኛ ትኩረት የምናደርገው ቴብልስ ኩዌሪስ ፎርምስ እና ሪፖርትስ ላይ ይሆናል። በቀጣይ ክፍል እንዴት አድርገን የራሳችንን ቴብል ዲዛይን ማድረግ እንደምንችል እንመለከታለን። ግሩም ማይክሮሶፍት አክሰስ ክፍል 2 የሰንጠረዥ አፈጣጠር creating table ማይክሮሶፍት አክሰስን በመጠቀም የራሳችንን ሰንጠረዥ ዲዛይን ለማድረግ ወይም ለመፍጠር ቀደም ሲል የሰራነውን ዳታቤዝ እንከፍታለን። ስታርት የሚለውን እመርጣለሁኝ። ኦል ፕሮግራምስ ማይክሮሶፍት ኦፊስ አክሰስ የሚለውን እመርጣለሁ። ግሩም በዚህ ጊዜ ማይክሮሶፍት አክሰስ ዊንዶው ይከፈትልኛል። በቅርብ ጊዜ የሰራዋቸው ተከፍተው የነበሩ ዳታቤዞች እዚህ ጋር ስለሚታዩ ለምሳሌ ኦፕን ሪሰንት ዳታቤዝ በሚለው ስር በዚህ ፎልደር ስር አስታኬጂ የሚል አስቀምጬ ነበረ። እሱን መምረጥ እችላለሁኝ። በዚህ ጊዜ አስታኬጂ ዳታቤዝ የሚል ይከፈትልኛል። በሌላ አማራጭ ደግሞ በቅርብ ጊዜ የከፈትኩት ባይሆን ኦፕን ሪሰንት ዶክመንትስ የሚለው ስር ስለማይኖር ስታርት የሚለውን እመርጣለሁ። ኦል ፕሮግራምስ ማይክሮሶፍት አክሰስ የሚለውን እመርጣለሁኝ። በመቀጠል ኦፕን ሪሰንት ዳታቤዝ በሚለው ስር ባይታይ እኔ ቀደም ሲል የከፈትኩት ዳታቤዝ ሞር የሚለውን እመርጣለሁኝ። በዚህ ጊዜ ኦፕን የሚል ዲያሎግ ቦክስ ይመጣልኛል። ቀደም ሲል ዳታቤዝን ሰርች ያስቀመጥኩበትን አድራሻው ጋር ሄዳለሁ። ዲ ስር ወርልድ ስር አፍሪካ ስር ኢትዮጵያ ስር አስታ ኬጂ የሚል ዳታቤዝ አገኛለሁ። መርጠዋለሁ። ኦፕን እላለሁ። ግሩም በዚህ ጊዜ በድጋሚ አስታ ኬጂ ዳታቤዝ የሚል ይመጣልኛል ማለት ነው። አሁን በዚህ ዳታቤዝ ስር የመጀመሪያውን ሰንጠረዥ ክሬኤት ለማድረግ ለመፍጠር ክሬኤት የሚለውን እመርጣለሁኝ። ቴብል የሚለውን እመርጣለሁኝ። በዚህ ጊዜ ቴብል 1 ቴብል የሚል እዚህ ጋር ቴብል 1 ሚል አይዲ የሚል ፊልድ በራሱ ጊዜ አስገብቶ ያሳየኛል። በራሴ ለመቅረጽ ዲዛይን ለማድረግ እዚህች ውስጥ እገባለሁ። ቀስቷን እመርጣለሁ። ቪው በሚለው ስር ዲዛይን የሚለውን እመርጣለሁ። ግሩም በዚህ ጊዜ ሴቫስ የሚል ዲያሎግ ቦክስ ቴብል ኔም ብሎ ይመጣልኛል። ለዚህ ሰንጠረዣችን ተማሪዎችን የምንመዘግብበትን ሰንጠረዥ ስም እናስገባለን። ለምሳሌ ስቱደንትስ ሬጅስትሬሽን ሬጅ ቴብል ብዬ ኦኬ የሚለውን እመርጣለሁ። በዚህ ጊዜ ስቱደንትስ ሬጅ ቴብል የሚል ሰንጠረዥ ዲዛይን ማድረግ ፊልድ ስሞቻቸውን ወይንም የሰንጠረዣችንን የኮለሞች የላይኛው ክፍል ስሞች ዲዛይን ምንቀርጽበትን ያመጣልኛል። አሁን የመጀመሪያው ላይ ለምሳሌ ፊልድ ኔም አይዲ ብሏል። በራሱ ጊዜ አይዲ ካርድ ሁሉ ጊዜ መኖር ያለበት ለመለየት አንዱን ተማሪ ከሌላ ተማሪ ለመለየት መኖር ያለበት ስለሆነ እዚህ ጋር አይዲ ካርድ የሚል አድርጎ ያመጣልኛል። ያ ብቻ አይደለም እዚህ ከጎኗ ላይ ቁልፍ ትታያለች። ቁልፏ ፕራይመሪ ኪ ትባላለች። ፕራይመሪ ኪ ማለት በቀጣይ እናያለን። ለጊዜው ይህችን ቁልፍ ለማጥፋት ፕራይመሪ ኪ የሚለው ላይ ክሊክ አደርጋለሁ። በጣም ጥሩ አይዲ ብቻ ይሆናል። በዚህ ጋር ያለችው ቁልፍ ትጠፋለች። እዚህ ጋር በቀጣይ ታብ ነካለሁኝ ወይም እዚህ ውስጥ ክሊክ አደርጋለሁ። ዳታ ታይፕ ይላል። ዳታ ታይፑ እዚህ ጋር መተን ማብራሪያ ማግኘት እንችላለን። the data type determines the kind of values that users can store in the field ይለኛል። እዚህ ጋር ያለው ዳታ ታይፕ እዚህ የሰጠነው አይዲ የሚለው የመታወቂያ ቁጥር ፊልድ ስም ስር እኛ ልናስገባ የምንችለውን የመረጃ አይነት የምንወስንበት ለምሳሌ አውቶ ነምበር ብሏል እዚህ በራሱ ጊዜ። ይህንን በኋላ እንዲሁ ምንተወው አይዲ ካርድ በሚለው ስር ቴብላችን ውስጥ መረጃ ልንሞላ ስንከፍት አይዲ ካርድ በሚለው ስር ለመጀመሪያው ተማሪ 1 ለሁለተኛው ተማሪ 2 ለሶስተኛው ተማሪ 3 እያለ ቁጥሮችን በመደዳ ይሞላልናል። ነገር ግን እኛ እዚህ ጋር የራሳችንን መቀየር ስለፈለግን የራሴን እኔ አይዲ ለምሳሌ ከፊልድ ሴም ብንጀምር እዚህ ጋር ክሊክ አድርጌ የፊልድ ስሙን አይዲ ሚለውን ስቱደንትስ አይዲ ስቱደንትስ አይደንቲፊኬሽን ካርድ እዚህ ጋር አውቶ ነምበር ሚለውን ደግሞ በውስጡ ቀስቷን በመረጥ
ሌሎች ዝርዝሮች ያሳየኛል። የዳታ ታይፕ አይነቶች ቴክስት ይላል። ቴክስት ማለት ቁጥሮችም ምልክቶችም ፊደሎችም ተቀላቅለው ቴክስት ይሆናሉ። ሜሞ እንዲሁ የጽሁፍ አይነት ነው። ነምበር የሚለው ቁጥሮች ብቻ። ዴት ኦር ታይም የሚለው ደግሞ ለምሳሌ ሬጂስትሬሽን ዴት ሊሆን ይችላል፣ በርዝ ዴት ሊሆን ይችላል፣ የሚሞላበት የቀን አይነት እንዲቀበል። ከረንሲ ደግሞ ለምሳሌ ክፍያ ሊሆን ይችላል፣ የተማሪ ከሆነ የመምህራን ከሆነ ደግሞ ደሞዝ ሊሆን ይችላል፣ ከረንሲ ማለት እንችላለን። አውቶ ነምበር አሁን የተመለከትነው ወይም እዚህ ላይ ያለው ነው። የስ ኖ ደግሞ የስ ወይንም ኖ የሚል ምላሽ ሊሰጠው የሚገባ ፊልድ ቢኖር እንዲሁ የምናደርግ ሲሆን እነኚህን እያንዳንዳቸውን የተለያዩ የፊልድ ስሞች በምንፈጥር ጊዜ እንመለከታለን። ለጊዜው ቴክስት ሚለውን እመርጣለሁ። በጣም ጥሩ። ቴክስት ሚለውን ከመረጥን በኋላ ዲስክሪፕሽን ሚለው ላይ ክሊክ ባረግ ለምሳሌ እዚህ ጋር the field description is optional ይላል። እዚህ ጋር አማራጭ ብንፈልግ እንሞላለን፣ ባንፈልግ አንሞላም። ለምሳሌ እዚህ ጋር አይዲ ብቻ ሆኖ እዚህ ጋር ነው መጥቼ students identification card ብዬብል በኋላ ይሄ አይዲ ማለት ምን ማለት ነው የተማሪዎች መታወቂያ ነው የሚለውን ዳታ ስንሞላ እዚህ ስታተስ ባሩ ላይ students identification card የሚል ማብራሪያ እንዲሰጠን ነው። ግን ግዴታ ስላልሆነ እንዘለዋለን። ቴክስት ሚለው ውስጥ እንዳለን ወደዚህ ፊልድ ፕሮፐርቲስ የሚል ጋር እንመጣለን። ፊልድ ፕሮፐርቲስ ማለት የዚህን ፊልድ ባህሪያት ምንወስንበት ማለት ነው። ለምሳሌ እዚህ ቦታ ላይ ፊልድ ሳይዝ ይላል። ክሊክ ባረግ እዚህ ጋር መተን ማብራሪያ ማግኘት እንችላለን። the maximum number of characters you can enter in the field ይላል። እዚህ ቦታ ላይ በአይዲ ካርድ ስር ልንመዘግብ የምንችላቸው የካራክተሮች ብዛት እስከ 255 ድረስ መመዝገብ እንችላለን ይላል። በነገራችን ላይ ይሄ 2007 ነው። ነገር ግን በአክሰስ 2010 16 እና 20 ከዛ በላይ ያሉት ላይ እዚህ ቦታ ቴክስት በሚለው ፋንታ እዚህ ላይ ማክሲመም 255 ነው የሚለው። ግን እዚህ ቴክስት በሚለው ፋንታ ከፍ ያሉት ሌተስት ማይክሮሶፍት አክሰስ ፕሮግራሞች ላይ ሾርት ቴክስት እና ሎንግ ቴክስት የሚል አለ። ሾርት ቴክስት የሚለው እስከ 255 ካራክተር ይይዛል። ሎንግ ቴክስት የሚለው ደግሞ ከዛ በላይ ሊሆን ይችላል። ነገር ግን በዚህ ፊልድ ስር ስም ምን ጽፈው ይህን ያህል ላይሆን ይችላል። ለምሳሌ ይህንን ለመወሰን እዚህ ፎርማት የሚለው ጋር ሁለተኛው the display layout for the field ይላል። ሲመጣ ምን መስሎ መምጣት አለበት የሚለውን የሚወሰንበት ነው። በሌላ በቀጣይ እናያለን። ኢንፑት ማስክ ሚለው ጋር እንመጣለን። ኢንፑት ማስክ ሚለው ጋር እዚሁ ማብራሪያው ላይ ስንመጣ a pattern for all data to be entered in the field ይላል። ፓተርን ማለት ተመሳሳይነት ያለው ቅርጽ ያለው አገባብ እንዲኖረው ብንፈልግ ለምሳሌ እኔ እዚህ ጋር ኬጂ ለኬጂ1 ቢሆን ይሄን መስራው ኬጂ1 ሃይፈን አርጌ 000 ብዬ ብጽፍ እዚህ ቦታ ላይ ታብ ነክቼ እዚህ ጋር ብንመለከት ኬጂ1 ሃይፈን 000 ይላል። a pattern for all data to be entered in the field ማለት ፓተርኑ ተመሳሳይ ከፊት ለፊቱ አይዲ ካርድ ስር ኬጂ1 ሃይፈን ሚለውን አንደኛ እኛ ሳንጽፍ ራሱ እንዲያስገባ ከኛ የሚጠበቀው ቁጥር መጻፍ ሲሆን እነኚህ 3 ቁጥሮች 3 ዜሮዎች አስገዳጅ ሲሆኑ የግዴታ 3 ቁጥር መጻፍ እዚህ ቦታ ይጠበቅብናል። ለምሳሌ እንደ ምሳሌ በኋላ መረጃ ስንሞላ እንመለከታለን። ግን እዚህ ጋር እኔ 001 ብዬ ስጽፍ እሱ ራሱ ኬጂ1 ሃይፈን ሚለውን ራሱ እንዲያስገባልኝ፣ ሁለተኛ 002 ብዬ ስጽፍ ኬጂ1 ሚለውን እንዲያስገባልኝ፣ 003 ብዬ ስጽፍ ኬጂ1 ሃይፈን ሚለውን ያስገባልኛል። ይሄንን መጻፍ አይጠበቅብኝም ኬጂ1 ሃይፈን ሚለውን ማለት ነው። ግሩም። ከዚያ ባሻገር ይሄ 30 ደግሞ ኢንፑት ማስክ ካራክተር ነው። ግዴታ ቁጥሮች ይሆናሉ የሚቀበለው። ከዚያ ውጪ ደግሞ ቁጥሮቹ ግዴታ ይሆናሉ። ለምሳሌ 1 ብዬ ብጽፍ አያልፈኝም። ዝም ብዬ 2 ብዬ ብጽፍ አያልፈኝም። 3 ብዬ ብጽፍ አያልፈኝም። 001 1 ለማለት 002 2 ለማለት 3 ለማለት ደግሞ 003 ብዬ መጻፍ ይጠበቅብኛል። ሌሎችም እዚህ ውስጥ ያሉ ፕሮፐርቲዎች አሉ። በሌላ እንመለከታቸዋለን። አንድ እዚህ ጋር ለምሳሌ required ሚለው ጋር ብንመለከት no ይላል። እዚህ ጋር መተን ብናነብ required data entry in this field ይላል። ይህ ማለት ይሄ ፊልድ ግዴታ መሞላት አለበት ወይስ የለበትም? አለበት ምንል ከሆነ ግዴታ ሳይሞላ መታለፍ የሌለበት ከሆነ ኖ በሚለው ፋንታ እዚህ ውስጥ ገብተን yes እንላለን። ምናልባት አይዲ ካርድ ሳይሆን ሌላ ላይ አይዲ ካርድ ፕራይመሪ ኪ የሚባለውን ቅድም ያየነውን ይህችን ኪ በመናረግ ጊዜ ግዴታ yes ራሱ ኖ ቢሆንም ራሱ yes አድርጎ ያመጣልናል። ስለዚህ required ሚለውን yes ሚለውን እዚህ ጋር እንደነበረ ኖ ማድረግ እንችላለን።
ወደሚቀጥለው እንሄዳለን ሁለተኛ የፊልድ ስም እዚህ ጋር ክሊክ አደርጋለሁ ለምሳሌ first name የተማሪው የመጀመሪያ ስም አሁንም ዳታ ታይፑ ቴክስት ነው አዎ ቴክስት ነው ፊደል ብቻ ቁጥርና ፊደል ሃይፈን ምልክቶች ሊቀበል ይችላል ነገር ግን በስም ስር እኔ የምፈልገው ፊደሎችን ከኤ እስከ ዜድ ያሉ ፊደሎች ብቻ እንዲቀበል ከሆነ አሁንም ኢንፑት ማስክ ሚለው ጋር መጥቼ ጥያቄ ምልክቶች ደረድራለሁ ኢንፑት ማስክ ካራክተር ይባላል ይሄ ኢንፑት ማስክ ካራክተር ከኤ እስከ ዜድ ያሉ ፊደሎችን ብቻ እንዲቀበል እዚህ ስር ያደርግልኛል ከዚህ በተጨማሪ ሌላ ተጨማሪ ባህሪ እዚህ ላይ መፍጠር በፈልግ ለምሳሌ የመጀመሪያው ላይ ክሊክ አድርጌ greater than የሚል ባስገባ ይህ ምንድነው የሚያደርግልኝ first name የሚለው ስር እኔ ስም ጽፍ ካፕስ ሎክ ኪ ቢበራም ባይበራም በካፒታል ሌተር ያደርግልኛል ስሜን ማለት ነው ወይም ደግሞ ሁሉ ጊዜ ስም ሲጻፍ የመጀመሪያው ፊደል ካፒታል የተቀሩት ስሞል እንዲሆን ከፈለግን ሁለተኛው ላይ እዚህ ጋር መጥቼ አሁንም አንድ ካራክተር ወይም ከጥያቄ ምልክቷ ቀጥሎ አንዷን ትቼ ሁለተኛው ላይ ሌሳን ቢ የሚል ምልክት ባስገባ በዚህ first name በሚለው ስም ስር አበበ ብዬ ብጽፍ ኤ ካፒታል ሌሎቹ ስሞል ይሆናሉ ከበደ ብዬ ብጽፍ ኬ ካፒታል ሌሎቹ ስሞል ይሆናሉ ማለት ነው አንደኛ ፊደል ብቻ እንዲቀበል ከኤስ ከዜድ ያሉ ብቻ እንዲቀበል ያረጋል ይሄ ጥያቄ ምልክት የኢንፑት ማስክ ካራክተር ነው ሁለተኛ ደግሞ greater than ጥያቄ ምልክት less than ጥያቄ ምልክቶች ሳደርግ የመጀመሪያውን ፊደል ካፒታል ሌሎቹ ስሞል አርግልኝ አልኩት ማለት ነው በጣም ጥሩ እንዲሁ እንቀጥላለን first name middle name አሁንም ቴክስት ነው እዚህ ጋር ልመለስ እዚህ ጋር ፊልድ ሳይዙን አልሰራሁም ፊልድ ሳይዙ ጋር ስመጣ ፊልድ ሳይዝ 255 ይላል እዚህ ጋር አስፈላጊ ስላልሆነ ምናልባት አንድ ስም ለምሳሌ የኔ ስም ፍቅረ ማርያም በእንግሊዘኛ በእኔ አጻጻፍ 11 ፊደል ያለው ሲሆን የፈለገ ረዘመ ቢባል ከ15 ፊደል ላይ በልጥ ስለሚችል 15 ብናረግ ፊልድ ሳይዙን 15 ፊደል ብቻ ይቀበልልናል እነኚህ ጥያቄ ምልክቶች ከ15 ማነስ የለባቸውም ቢበልጡ ችግር የለም 15 ላይ ራሱ ስለሚያቆም ማለት ነው ሚድል ኔም የሚለው ጋር መጥቼ አሁንም እዚህ ጋር ተመሳሳይ ስለሚሆን ይህችን ካራክተር እንዳለ የተጻፈውን ኮፒ ማድረግ ይችላልው ራይት ክሊክ ኮፒ ብዬ መርጬው ሚድል ኔም ላይ አሁንም ፊልድ ሳይዙን 15 አድርጌ ኢንፑት ማስክ ውስጥ ራይት ክሊክ አድርጌ ፔስት ብል አሁንም የመጀመሪያውን ፊደል ካፒታል ሌሎቹን ስሞል እንዲያደርግልኝ ያረኩኝ እዚህ ጋር ደግሞ ላስት ኔም ብዬ አሁንም እዚህ ጋር ኢንፑት ማስክ ውስጥ ራይት ክሊክ አድርጌ ፔስት ብዬ እዚች ጋር 15 አደርጋለሁኝ ያ ማለት የመጀመሪያው ፊደል ካፒታል ሌሎቹን ስሞል አረገልኝ ማለት ነው ግሩም ሌሎችንም በቀጣይ እንመለከታለን እዚህ ጋር ክሊክ አደርጋለሁ በቀጣይ ሴክስ ወይንም ጾታ አሁንም ቴክስት ነው ጾታ ፊደል ስለሆነ ቴክስት ነው እዚህ ቦታ ላይ ኢንፑት ማስክ ሚለው ውስጥ greater than ብዬ ጥያቄ ምልክት አንድ ጥያቄ ምልክት ባስገባ አንድ ፊደል ነው የሚቀበለው እሱንም በካፒታል እንዲያረግልኝ አረኩኝ ማለት ነው እዚህ ጋር መጥቼ ምናስገባው ኤም ወይንም ኤፍ ቢሆን ፊልድ ሳይዙ አንድ ይሆናል ማለት ነው ካፕሽን ሌላው ዲፎልት ቫልዩ የሚለው ጋር ለምሳሌ ሴቶች የሚበዙበት ቢሆን ትምህርት ቤቱ ኤፍ ብዬ ብል ሴክስ በሚለው ፊልድ ስም ስር ኤፍ ሚለውን ሞልቶ ያመጣልኛል ከዚያ እኔ ወንድ በሚሆን ጊዜ ብቻ መቀየር ይችላልው ማለት ነው ኤፍ ይሁን ለምሳሌ ቫሊዴሽን ሩል ሚለው ክሊክ አደርጋለሁ እዚህ ውስጥ ደግሞ ኤፍ ኦር ኤም ብዬ እጽፋለሁኝ ይህ ማለት ዲፎልት ቫልዩን እዚህ ማብራሪያውን ብንመለከት a value that is automatically entered in this field for new records አዲስ ሪከርድ በመጣ ጊዜ በራሱ ጊዜ የሚመጣ ሚታይ ማለት ነው እዚህ the validation rule ውስጥ ደግሞ ስንመጣ an expression that limits the values that can be entered in the field ይላል ይህ ደግሞ በዚህ ፊልድ ስም ጾታ በሚለው ስር መግባት የሚችሉ ካራክተሮችን የሚወስንልን ለምሳሌ f ወይም m የሚል እዚህ ቦታ ላይ ማስገባት ምንችለው f ወይም m ብቻ ነው ከዚያ በመቀጠል validation text ሚላለ validation text ይላል validation text an error message that appears when you enter a value prohibited by the validation rule ይላል ይህ ደግሞ እዚህ ጋር f ወይንም m ብቻ ተቀበል የሚል ህግ አውጥቼ ይህ ህግ ሲጣስ ከf እና ከm ውጪ ሳስገባ የተሳሳተ
መሆኑን የሚገልጽ መልእክት ለምሳሌ invalid sex ብዬ please enter m r f ብዬ ብጽፍ በኋላ ተሳስቼ ከኤፍ እና ከኤም ውጪ ሌላ ነገር ባስገባ ይሄንን ቫሊዴሽን ቴክስት ዲስፕሌይ ያደርግልኛል ተሳስተሃል የሚል መሳሳትን የሚገልጽ መልእክት ይሰጠኛል ማለት ነው። ግሩም ወደሚቀጥለው ስንሄድ ኤጅ እድሜ ለምሳሌ እድሜ ላይ ታብ ነካለው ቴክስት ይላል እዚህ ውስጥ እገባለሁኝ እድሜ ቁጥር ስለሆነ ነምበር የሚለውን እመርጣለሁ አውቶ ነምበር የሚል እዚህ ጋር ያሳየኛል። ከዚያ በኋላ ለምሳሌ ቫሊዴሽን ሩል የሚለው ውስጥ ህግ ባወጣ ነርሰሪ ስለሆነ less than or equal to 5 ብዬ ጽፋለሁኝ ታብ ነካለው ይህ ማለት 5 አመትና ከ5 አመት በታች ያሉ ብቻ እንዲቀበል እዚህ ጋር invalid age ስለዚህ የመሳሳት እድሌን ያጠብልኛል ሰንጠረዥ ላይ ስሞላ ማለት ነው። እንግዲህ እነኚህን ዳታዎች ማይክሮሶፍት ኤክሴል ላይ መሙላት እንችላለን። ነገር ግን ማይክሮሶፍት ኤክሴል ላይ እድሜ በሚል ስር ጾታን ብንጽፍ ኤም ብንጽፍ ወይም ኤፍ ብንጽፍ ጾታ በሚል ስር ፊደል ብቻ እንዲቀበል እዚህ ጋር አድርገናል። ኤክሴል ላይ ግን ጾታ በሚል ስር ቁጥር ብንጽፍ ምንም ነገር የሚያገደን አይኖርም። ዳትስ ዋይ ይሄ ስፔሻላይዝድ ዳታቤዝ ነው። መረጃችን እኛ የፈለግነውን ነገር ብቻ እንዲይዝ አድርገን ማስገባት እንችላለን ማለት ነው። በጣም ጥሩ እዚህ ጋር ለምሳሌ አድሬስ ታብ ነካለው ቴክስት ይሁን then እዚህ መጥቼ ለአድሬስ ለምሳሌ ኢንፑት ማስክ ውስጥ መጥቼ ወረዳ w ብዬ -00 k ብዬ ቀበሌ -00 ሃውስ ነምበር -0000 ብዬ ብል እዚህ ቦታ ላይ እንግዲህ እነኚህ ፊደሎችን ቆጥረን ፊልድ ሳይዙ መወሰን እንችላለን። w1 ሃይፈኗ 2 3 4 5 6 7 8 9 10 11 12 16 አጠቃላይ 16 ነው። እዚህ ጋር 16 መጻፍ እችላለሁ። 17ም 20ም ብጽፍ ችግር የለውም። እሱ ግን መቀበል የሚችለው እዚህ ቦታ ላይ ምንድነው ጥቅሙ? ኢንፑት ማስክ አሁንም ወረዳ 1 ቀበሌ 2 የቤት ቁጥር 256 ቢሆን ወረዳ 2 ለሚለው 02 ቀበሌ 1 ከሆነ 01 የቤት ቁጥር 0256 ብዬ ጽፋለሁ። እሱ w-k ይሄን ነገር ራሱ ያስገባልኛል ማለት ነው። በጣም ጥሩ ይህ በእንዲህ እንዳለ አሁንም እዚህ ጋር ለምሳሌ የስልክ ቁጥር ፎን ነምበር ቴክስት ይሆናል። አሁንም ቴክስት ያረኩበት ምክንያት ቁጥር ቀላቅዬ ምልክቶችንም ላስገባ ስለምችል ነው። ኢንፑት ማስክ ውስጥ ለምሳሌ 0911 0000 ሃይፈን 00 ሃይፈን 00 ሃይፈን 00 ይህንን ብናረግ ለምሳሌ 0911 70 25 38 ብዬ ብጽፍ ይህንን እንዲይዝልኝ ማለት ነው። በአጠቃላይ ፊልድ ሳይዙ እዚህም ከ10 ምናምን አይበልጥም። እዚህ ጋርም 15 ብናደርግ ፊልድ ሳይዙን እንዲህ አድርጎ በኋላ መረጃውን ስናስገባ እንመለከታለን። ይህንን ዳታ ሞልተን ከጨረስን ቪው ሚለውን እዚህ መተን ብንመርጥ ቀጥታ እንዲህ አድርጎ ሰንጠረዣችንን እንዲህ አድርጎ ያሳየናል። ጾታ ጋር ብንመለከት ለምሳሌ ጾታ ጋር ኤፍ ይላል። ለምን ዲፎልት ቫልዩ የሚለው ውስጥ ኤፍ ሞልተን ስለነበረ ማለት ነው። ታዲያ እዚህ ቦታ ላይ አይዲ ካርዱ ፕራይመሪ ኪ ድግግሞሽ እንዳይኖር ከፈለግን ተመልሼ ዲዛይን ውስጥ ገባለሁኝ። በምሳሌ ማየት እንችላለን። አንድ ሁለት መረጃ እንምላ። ለምሳሌ የመጀመሪያው ተማሪ 1 ለማለት 001 ብዬ ነው ምጽፈው። kg1 ሃይፈን ሚለውን ራሱ ያስገባልኛል። ታብ ነካለው የመጀመሪያ ስም ዝም ብዬ ሐሴት ብዬ ጽፋለው። የመጀመሪያውን ፊደል ካፒታል አድርጎልኛል። ፍቅረ ማርያም ዝም ብዬ ነው የጻፍኩት። ፍቅረ ማርያም ታብ ነካለው አሁንም ካፒታል አድርጎልኛል። ታፈሰ በተለምዶ ሺፍት ይዤ መጽፈውን ትቼ ዝም ብዬ ታፈሰ ብዬ ጽፋለው። የመጀመሪያውን ፊደል ካፒታል እዚህ ጋር ሐሴት ሴት ናት። ስለዚህ ታብ ነክቼ አልፋለው። እድሜ 4 ጽፋለው። ታብ ነካለው። አድሬስ ሚለው ላይ 02 01 0256 ብዬ ጽፋለው። እዚህ ጋር እንደምናየው ራሱ ይሄንን
ሰፋ ማድረግ እንችላለን። ደብል ክሊክ አድርጌ እዚህ ጋር ወረዳ 2 ቀበሌ 1 የቤት ቁጥር 256 ሚለውን w ሃይፈን ይሄንን ሌላ ጣጣው ሳንገባ እንዲያርጉ ያስቀምጥልኛል 09 11 7 25 38 ብዬ ብጽፍ እንዲህ አድርጎ ሃይፈኑን ራሱ ያስገባልኛል ዲዛይን ባደረግነው መሰረት ማለት ነው። ታብ ነካለሁ። አሁን ሁለተኛው ላይ አሁንም 001 ብዬ ጻፍኩኝ። ደግሜ የጻፍኩት በምክንያት ነው። አሁንም ታብ ነካለሁ። ሜሎና ታብ ነካለሁ። ፍቅረ ማርያም ታብ ነካለሁ። ታፈሰ እንግዲህ እንደምታዩት ሺፍት እየነካው አይደለም። አሁን ሴት እድሜ አሁንም 4 ላለው ለምሳሌ እዚህ ቦታ ላይ 4 ሚለውን ልተውና 6 ብዬ ታብ ልንካ 6 ብዬ በመጻፌ እዚህ ጋር ማይክሮሶፍት አክሰስ መሳሳቴን ኢንቫሊድ ኤጅ ይለኛል። ኢንቫሊድ ኤጅ ያለበት ምክንያት ዲዛይን ስናረግ 5 እና ከ5 በታች የሚል አድርገን ስለነበረ 5 አድርጌ ታብ ነካ ይቀበለኛል። እስከ 5 ይቀበላል፣ ከዚያ ውጭ አይቀበልም። ይህንን ቼክ ለማድረግ ዲዛይን እዚህ ውስጥ ተመልሼ እገባለሁ። ዲዛይን ሚለውን እመርጣለሁ። ለምሳሌ እድሜ ጋር መተን እዚህ ጋር less than or equal to 5 ስላልን ከተሳሳትክ ኢንቫሊድ ሴክስ የሚል ጻፍ ስላልኩት እዚህ ቦታ ላይ ልክ ቅድም 6 ጽፌ ታብን ስነካ ኢንቫሊድ ኤጅ የሚል ጻፍ ስላልኩት እዚህ ጋር ኢንቫሊድ ኤጅ የሚል ያመጣልኛል። ስለዚህ ይሄንን ከ5 በታች እንጂ ከ5 በላይ መሙላት አልችልም ማለት ነው። እዚህ ጋርም 0 2 0 1 0256 ጽፋለሁ። ታብ ነካለሁ 0911 7 25 38 ተመሳሳይ ሞልቻለሁኝ። እንግዲህ እዚህ ጋር ይህንን ነገር እንዲህ ያደረኩበትን ምክንያት እንመለከታለን። ፕራይመሪ ኪ ማለት አይዲ ካርድ ለአንድ ተማሪ የተሰጠ መታወቂያ ለሌላ ተማሪ መደገም የለበትም። ነገር ግን እዚህ ቦታ ላይ ደግሞ ያሳየናል። ምክንያቱም ፕራይመሪ ኪ አላረግንለትም። ቀደም ሲል አንድ አይተን ነበር። ቁልፍ እዚች ጋር ዲዛይን ውስጥ ልግባ። አሁንም በዚህ ገባለው ዲዛይን ላለው እዚች ቦታ ላይ አይዲ ካርድ ላይ ቁልፍ ነበረች ፕራይመሪ ኪ። ይህንን ፕራይመሪ ኪ አሁን ባስገባ አይቀበለኝም። ምክንያቱም ሁለት ተመሳሳይ ምን ይለኛል? you must first save the table ይለኛል። do you want save the table now አለኝ። yes አልኩት። አልተቀበለኝም። the changes you requested to the table were not successful because they would create duplicate values in the index primary key or relationship ይለኛል። እዚህ ቦታ ይሄንን አልቀበልህም። ምክንያቱም መጀመሪያ ፕራይመሪ ኪውን አጥፋና ቴብል ውስጥ ተደጋጋሚ የጻፍከው አለ እሱን አስተካክል እያለኝ ነው። ስለዚህ ይህ እንዲህ እንዳለ ፕራይመሪ ኪውን ከዚያ አጠፋለሁ። ተመልሼ እመጣለሁኝ። አሁን የስለዋለሁ ችግር የለውም ተቀበለኝ። የመጀመሪያው ተማሪ አይዲ 1 ሁለተኛውን ተማሪ 2 እናድርግ። በጣም ጥሩ። ይህ በእንዲህ እንዳለ አሁንም እዚህ ጋር ልመለስ። ዲዛይን ልበልና ፕራይመሪ ኪ ባረግለት አሁን ወደ ቦታው በመለስ ቪው ብዬብል you must save ይለኛል። የስለዋለሁ። አሁን ተቀበለኝ። ምክንያቱም ፕራይመሪ ኪ በማድረጌ አይደጋግምም ማለት ነው። ድግግሞሽን ያስቀርልኛል። እዚህ ቦታ ላይ አሁንም መጥቼ 00 2 ብዬ ብጽፍ ለምሳሌ ደገምኩኝ። ታብ ነካ እዚህ ላይ አይደለም መጨረሻ ላይ ታብ ነክቼ አስገዳጅ ስለሌለ ልሂድ። መጨረሻ ወደሚቀጥለው ሲሄድ the changes you requested to the table were not successful because they would create duplicate value ድግግሞሽ አርገሃል አልፈቅድልህም አላልፈህም ይለኛል። ስለዚህ ተመልሼ ማስተካከል አለብኝ። ስለዚህ ይሄንን 3 ማድረግ ይጠበቅብኛል ማለት ነው። እንግዲህ በዚህ መሰረት ዳታዬን መሙላት እችላለሁ። ግሩም። ይህ አንዱ ሲሆን በድጋሚ እዚህ ጋር ለምሳሌ ስሞቹ ጋር እንመለስ። እዚህ ጋር ፈርስት ኔም ካፒታል አርጓል፣ ሌላውን ስሞል አርጓል። እያልኩኝ መረጃ ሞላው። አሁን ለምሳሌ እዚህ ጋር ሶስቱን ስሞች ብንመለከት የመጀመሪያ ፊደል ካፒታል፣ ይሄኛው ሌሎቹ ስሞል ናቸው። ለምሳሌ ዲዛይን ተመልሰን ፈርስት ኔም የሚለው ውስጥ አንዱ ላይ ብንመለከት ይህችን ሌሳን ምትለዋን ባጠፋት ቪው ጋር ብንመጣ ዲዮንት ሴቭ አሁንም ቼንጅ ስላረኩ ሴቭ ማድረግ አለብኝ። እንደምናየው ፈርስት ኔሞችን ሁሉንም በካፒታል ያደርጋል። ምክንያቱም እዚህ ቦታ ላይ ግሬተር ዛን ሃይፈን ሌሳን ምትለዋን ሙሉ ይበልጣል ሚል ብቻ አስቀምጫለሁ ከፊት ለፊት። እዚህም ጋር መጥቼ ይህችን ዴሊት ባረግ፣ እዚህም ጋር መጥቼ ይህችን ዴሊት ባረግ ሴቭ አረጋለሁኝ።
ተመልሶ እዚህ ጋር በሚታይ እንደምታዩት ሁሉንም ስሞች በካፒታል አደረገልኝ ማለት ነው። ስለዚህ ይህ ማለት ምን ማለት ነው? ለምሳሌ ለመጀመሪያው ፈርስት ኔም ላይ ተመልሼ ሌሳን ብዬ ባረግ ጠቅላላ አሁን የመጀመሪያውን ስሞች በስሞል ያደርጋል፣ ሌላውንም እንዲሁ ማለት ነው። ስለዚህ የመጀመሪያው ፊደል ካፒታል የተቀሩት ስሞል እንዲሆን ከፈለግን ግሬተር ዛን የመጀመሪያው ጥያቄ ምልክት ፊት ለፊት ግሬተር ዛን ከዛ ሌሎቹን ሌሳን። ስለዚህ ከመጀመሪያው ጥያቄ ቀጥሎ ያለውን አሁንም ሌሳን እዚህም ጋር መጥቼ አሁንም ሌሳን የሚል ባስገባ በዚህ ጊዜ የመጀመሪያ ፊደሎችን ካፒታል ሌሎቹን ስሞል አደረገልኝ ማለት ነው። ግሩም። ሌሎች ቴብሎችንም ዲዛይን በማድረግ እንዲሁ በተጨማሪ እንመለከታለን። አሁን ደግሞ ቀደም ሲል የፈጠርነው ዳታቤዝ ውስጥ የፈጠርነውን ሰንጠረዥ እንዴት እንደምንከፍት እና ተጨማሪ መረጃ እንዴት እንደምንሞላ እንዲሁም ሌላ አዲስ ተጨማሪ ሰንጠረዥ እንዴት እንደምንፈጥር እንመለከታለን። ስታርት ሚለውን መርጣለን። ኦል ፕሮግራምስ ሚለውን እንመርጣለን። ማይክሮሶፍት ኦፊስ መርጠን ማይክሮሶፍት ኦፊስ አክሰስ ሚለውን እንመርጣለን። በዚህ ጊዜ በቀኝ በኩል ቀደም ሲል እንዳየነው ፋይላችን ቀደም ሲል የሰራነው ዳታቤዝ ስላለ ይህንን አስታኬጅ የሚለውን እንመርጣለን። ግሩም። በስሩ እንደምናየው ስቱደንትስ ሬጂስትሬሽን ቴብል የሚል ቀደም ሲል የሰራነው አንድ ሰንጠረዥ ይኖራል። ደብል ክሊክ ላዩ ላይ ባደርግ ይከፍትልኛል። ወይም ደግሞ እዚሁ ዳታሺት ቪው የሚለውን እዚህ ብመርጥ ዲዛይን ዳታሺት ቪው የሚለውን ብመርጥ እንዲህ አድርጎ ይከፍትልኛል። ተጨማሪ መረጃዎች ወደ 21 የሚሆኑ ተማሪዎች መዝግበናል። እዚህ ላይ አሁንም ተጨማሪ መዝገብ ከፈለኩ እዚህ ላይ ክሊክ አደርጋለሁ። 0 ካልኩ አይበቃም። ስለዚህ 0 24 ላለው ታብ ነካለው። ወንድ ኤም ላለው ታብ ነካለው። እድሜ ቀደም ሲል እንዳየነው በድጋሚ ለመመልከት ከ5 በታች ብቻ እንዲቀበል ስላልኩ 7 ብዬ ታብ ነካ። እዚህ ጋር እንደምናየው ኢንቫሊድ ኤጅ የሚል ይመጣል። እድሜ መጀመሪያ ዲዛይን ስናደርግ ከ5 በላይ እንዳይቀበል ሌዘን ኦር ኢኳል ቱ 5 ሚል ኢንፑት ማስኩ ስላስገባን ይህንን አይቀበልም። ስለዚህ 5 ላለው ይህንን በድጋሚ ለመመልከት ዲዛይን ጋር ሄደን እድሜ ጋር ሄደን እዚህ ጋር ኢንፑት ማስክ ውስጥ እንደምናየው ያንሳል ወይንም እኩል ይሆናል ከ5 5ንና ከ5 በታች ያለ ነው የሚቀበለው ማለት ነው። እዚህም ጋር እንዲሁ ወረዳ ሚለው ጋር ዝም ብለን የሆነ ቁጥር ብናስገባ ቁጥራችንን ብናስገባ ይቀበለናል። ከዚያ በላይ ካስገባ ነው 00 በላይ አይቀበልም። ቁጥር ጋርም እዚህ ስልክ ቁጥር ጋር ብንመጣ የፈለኩትን ቁጥር ዝም ብዬ ባስገባ የዜሮዎቹን ዝም ብዬ ከዚህ በላይ ብጽፍ እምቢ ነው የሚለኝ፣ ተጨማሪ ያስገባልኝም ማለት ነው። እንዲሁ አንድ ተጨማሪ ለማስገባት ታብ ነካለው። 025 ፊሜል እዚህ ቦታ ላይ በስህተት መጻፍ ሌላ ፊደል ብጽፍ ለምሳሌ አር ብዬ ታብ ነካ እዚህ ጋር እንደምናየው ኢንቫሊድ ሴክስ ፕሊዝ ኢንተር ኤም ኦር ኤፍ ይለኛል። ምክንያቱም ቀደም ሲል አሁንም ከኤም እና ከኤፍ ውጪ ከፊደሎችን መርጦ ኤም ወይንም ኤፍን ብቻ እንዲቀበል ስላደረግኩኝ ዲዛይን ጋር ተመልሰን ሴክስ ሚለውን ብንመለከት እዚህ ጋር ዲፎልት ቫልዩ ኤፍ ይላል። ሲመጣ እንደምናየው ባዶ ዳታ ላይ ለምሳሌ የዚህኛውን ኤፍ አድርጎ ያሳየኛል። ሲመጣ ኤፍ ይዞ እንዲመጣ ማለት ነው። ከዚህ በተጨማሪ ደግሞ አሁንም ቫሊዴሽን ሩል ህግ ጋር ያወጣነው ህግ አለ። ኤፍ ኦር ኤም ወይ ኤፍ ወይ ኤም ብቻ ተቀበል፣ ካልሆነ ደግሞ ቫሊዴሽን ቴክስት ጋር ኢንቫሊድ ሴክስ ብሎ እንዲል አድርገናል ማለት ነው። ሶ በዚህ መሰረት እዚህ ቦታ ላይ ሌላ ነገር ስለጻፍኩኝ ከኤፍ እና ከኤም ውጪ አልተቀበለኝም። ሶ 6 ብዬ ታብ ነካ ቀደም ሲል እንዳየነው ኢንቫሊድ ኤጅ ይላል። አሁንም ከ5 በታች ነው የሚቀበለው፣ ከ5 በላይ ስለማይቀበል ነው። ሌላውንም እንዲህ እያልን መሙላት እንችላለን። በአጠቃላይ እዚህ ጋር 25 ዳታ ሞላን ማለት ነው። ግሩም። ይህ በእንዲህ እንዳለ አሁን ደግሞ እዚሁ ሌላ ተጨማሪ ቴብል ለመፍጠር ክሬት የሚል ውስጥ ገባለሁኝ። ከዚያ ክሬት ዲዛይን ቴብል ዲዛይን የሚለውን እመርጣለሁኝ። ግሩም። እዚህ ጋር እንደምናየው ቴብል 1 የሚል ያመጣልኛል፣ አዲስ ተጨማሪ ቴብል ማለት ነው። ስለዚህ ይሄኛው ደግሞ የተማሪዎችን ውጤት የምንመዘግብበት ሌላ ተጨማሪ ሁለተኛ ቴብል እናዘጋጅ ብንል
እንግዲህ ከዚህ ምንድነው የምንረዳው ማይክሮሶፍት አክሰስ በጣም ከቁጥጥር ውጭ የሆነ እንደ ኤክሴል ወደ ጎን በጣም የበዛ ወደ ታችም የበዛ ሺት ሳይሆን ሰንጠረዦችን ለያይተን ከፋፍለን ተማሪዎችን ለብቻ ውጤታቸውን ለብቻ መምህራንን ለብቻ ደሞዛቸውን ለብቻ እንዲህ ያረጋን መሙላት እንድንችል የሚያግዘን ከዚያ ቀጥሎ ደግሞ ሰንጠረዣችንን እርስ በርስ በሪሌሽንሺፕ አገናኝተን እንደ አንድ ሰንጠረዥ በኋላ ኩዌሪ ላይ መጠቀም የሚያስችለን ነው። ታዲያ እዚህ ጋር ለምሳሌ የመጀመሪያውን ስቱደንት አይዲ ጽፋለሁኝ። ይሄ ስቱደንት አይዲ ማለት ቀደም ሲል የሰራ ነው አይዲ ነው ምንጽፈው። ለምሳሌ KG 1-000 ብለናል። በዚህ መሰረት ሳይዙን 7 ብለን ነበረ 7 አድርገናል። ይሄ አይዲ ማለት የተማሪዎቹ ስቱደንት ሬጂስትሬሽን ቴብል ውስጥ ያለው አይዲ ነው። ሶ ይህ አይዲ ጥቅሙን በኋላ እንመለከተዋለን። ለጊዜው በዚህ መልኩ ሞልተን ከዚህ ቀጥሎ የተማሪዎችን ውጤት ለምሳሌ አማርኛ ዳታ ታይፑ እንደሚታወቀው ነምበር ነው የሚሆነው ቁጥር። ለምሳሌ ውጤት በስህተት ከመቶ በላይ ብንጽፍ እንዳይቀበል ከፈለግን ቫሊዴሽን ሩል ሚለው ላይ less than or equal to 100 ማለት እንችላለን። ታብ ነክተን መቶና ከመቶ በታች ብቻ እንዲቀበል ካልሆነ ግን invalid result የሚል መልእክት እንዲሰጠን መሳሳታችንን በዚህ መልኩ እንዲገልጽልን ማድረግ እንችላለን። Amharic then English ታብ ነካለው። አሁንም በዚህ ገብቼ ነምበር ሚለውን መርጣለሁ። አሁንም እዚች ጋር ቫሊዴሽን ሩል ህግ አወጣለሁ። ያንሳል ወይንም እኩል ይሆናል ከመቶ በላይ ውጤት እንዳይጻፍ ቢጻፍ እንዲህ የሚል invalid result ትክክለኛ ውጤት አይደለም የሚል እንዲሰጠን ማድረግ እንችላለን። በዚህ መሰረት ማቴማቲክስ ነምበር ማለት እችላለሁኝ። እዚህ ውስጥ ገብቼ ነምበር እንመርጣለሁ። ከዚያ ቫሊዴሽን ሩል ውስጥ አሁንም ያንሳል ወይንም እኩል ይሆናል ከመቶ እዚህ ደግሞ invalid result ተገቢነት የሌለው ውጤት ነው ተቀባይነት የሌለው ውጤት ነው እንዲለኝ ወይም ደግሞ እዚህ ጋር ደግሞ ብዬ ጽፋለሁ። ለምሳሌ ይህችን ታክል ከፈጠርኩ ቀደም ሲል እንዳየነው የተማሪዎች አይደንቲፊኬሽን ካርድ አሁንም እዚህ ላይ ፕራይመሪ ኪ እናደርጋለን። ፕራይመሪ ኪ አደረግን። ከዚያ ቪው እንላለን። በዚህ ጊዜ ሴቭ ማድረግ አለብኝ። you must save first ይለኛል። yes ስለዋለው እዚህ ጋር ደግሞ student students result የሚል ቴብል ፈጠርኩኝ። ኦኬ ላለው እንደምናየው እዚህ ጋር ያመጣልኛል። አሁንም የተማሪዎቹን ቀጥታ መመዝገብ ማስገባት እንችላለን። ይህ አንዱ መንገድ ሲሆን ይህንን ሰንጠረዥ ከዚህ ጋር አጥፍቼ በሌላ መንገድ ደግሞ ኢምፖርት በማድረግ በማስገባት እዚህ ጋር ክሎዝ ብዬ መዝጋት እችላለሁ። እዚህ ጋር መጥቼ ደግሞ ስቱደንት ሪዛልት ሚለውን ራይት ክሊክ ላይ አድርጌ ዲሊት ላለው yes ስላለው ያጠፋልኛል። ሌላ አማራጭ ደግሞ ለምሳሌ ኤክስተርናል ዳታ በሚል ኢምፖርት እናርግ ብንል ከሌላ ቦታ ማለትም ከማይክሮሶፍት ኤክሴል ለምሳሌ ኢምፖርት ማድረግ ብፈልግ እንደዚህ አይነት ውጤት ኤክሴል ሚለውን እመርጣለሁኝ። ከዚያ ፋይል ኔም ይለኛል። ከየት ነው የምትፈልገው ማስገባት ይለኛል። ቦታ ያስቀመጥኩበትን ቦታ ፈልጌ ለማምጣት ፋይሉን ብራውዝ ስለዋለው ብራውዝ ብዬ እዚህ ውስጥ ለምሳሌ ዶክመንትስ ውስጥ ቢሆን ወደታች ፋይል ኦፕን ሚለው ሳጥን ውስጥ ወደታች እሄዳለሁ። ለምሳሌ ስቱደንትስ ሪዛልት ሚል ይህንን እመርጣለሁ። ኦፕን እለዋለሁኝ። ከዚያ ፋይል ኔሙን ይሄው እዚህ ጋር ያሳየኛል። specify how and where you want to store the data in the current database ይለኛል። import the source data into a new table in the current database አዎ ኦኬ እለዋለሁ። ወደ አዲስ ቴብል ያደርግልኛል። አጋጣሚ ኤክሴሉ ላይ ሺት 1 ላይ ሳይሆን ሺት 2 ላይ ነው ያለው። አሁን የመረጥኩት ዳታ ሺት 2 እመርጣለሁ። እንደምናየው እንዲህ አይነት ውጤት ያሳየኛል። ከዚህ ውስጥ ለምሳሌ ኔክስት ላለሁኝ first row contains some data that cannot be used valid access ኦኬ እለዋለሁ። ምክንያቱም በኋላ ማጥፋት እችላለሁ መቀነስ። first row contains column and heading ይላል። አሁን ኔክስት እለዋለሁ።
ከዚያ በኋላ እዚህ ቦታ ላይ ለምሳሌ ነምበር ሚላለ ፋይል ኦፕሽንስ ይላል ፋይል ኔም ነምበር ዳታ ታይፕ ደብል እዚህ ጋር ዱ ኖት ኢምፖርት ፊልድ ስኪፕ ይሄንን ፊልድ ኢምፖርት እንዳታደርግ እለዋለሁ ዘለልኩት ማለት ነው ይዘልልኛል አሁን ኔም የሚለውንም እመርጣለሁ ይሄንንም ዱ ኖት ኢምፖርት እለዋለሁ ይሄንንም ይዘልልኛል ሴክስ ጾታንም እመርጣለሁ ዱ ኖት ኢምፖርት እለዋለሁ እኔ የምፈልገው እነኚህን ውጤቶች ብቻ ነው ከዚያ ውጪ እዚህ ጋርም አሉ ቶታል ሚላለ የተሰራ ሂሳብ አጠፋዋለሁ አልፈልግም ይሄንንም እንዲሁ እዘላለሁ በዚህ በኩል ወደ ቀኝ ሄዳለሁ ሌሎችም ፊልዶች ካሉ እንዲሁ ዱ ኖት ኢምፖርት ያልኩኝ የመረጥኳቸው እዚህ ኢምፖርት ሳረግ ወደ እኔ ዳታቤዝ ውስጥ ያለ ቴብል ውስጥ እነኚህ ፊልድ ስሞች እንዳይገቡ ያግዘኛል ማለት ነው በጣም ጥሩ ይህ እንዲህ እንዳለ ኔክስት ላለሁኝ ሌት አክሰስ አድ ፕራይመሪ ኪ ይለኛል አልፈለኩም ነው እለዋለሁ ከዚያ ኔክስት ላለሁኝ ከዚያ ስም ሰጠዋለሁ እዚህ ጋር ኢምፖርት ቱ ቴብል ይለኛል students results ብዬ ጻፍኩኝ ከዚያ ፊኒሽ ላለሁ ሴቭ እለዋለሁ እዚህ ጋር ሴቭ አስ ኢምፖርት students result ይላል students results በሚለው ሴቭ እንዲያደርግልኝ ከዚያ በኋላ ሴቭ ኢምፖርት እለዋለሁ ሴቭ አደረገልኝ እንደምናየው እዚህ ጋር students result table ሚል ያሳየኛል እዚህ ጋር ደብል ክሊክ ባደርግ እንዲህ እንደምናየው አምሃሪክ እንግሊሽ ማቴማቲክስ ጂኤስ ብሎ ዝርዝሩን እንዲህ ያሳየኛል በጣም ጥሩ አሁን ኢምፖርት ያረኩት students result የሚል ቴብልን እዚህ ላይ የተማሪዎቹን ውጤት ብቻ ስለመዘገበ የትኛው ተማሪ ነው የሚለውን ለመለየት ስም ማስገባት ሳያስፈልገን ተማሪዎቹን የሚወክል አይዲ ካርድ ስላለ ያንን አይዲ ካርድ እናስገባለን እዚህ ተጨማሪ አይዲ ካርድ ለማስገባት አሁን students የሚለው ላይ እንዳለሁኝ እዚህ students result የሚለው ላይ ራይት ክሊክ ማድረግ እችላለሁኝ ዲዛይን ቪው ማለት እችላለሁ ግሩም በዚህ ጊዜ እንደምናየው ዲዛይኑን እንዲህ አድርጎ ያመጣልኛል ታዲያ እዚህ ላይ አንድ አይዲ ካርድ የሚል ከዚህ በላይ ለመጨመር እዚህች ጋር ጠቁሜ ራይት ክሊክ አድርጋለሁ ኢንሰርት ሮውስ ሚለውን እመርጣለሁ ግሩም በዚህ ጊዜ ባዶ ሮው የመጀመሪያ ይገባልኛል ለዚህ ደግሞ student ID የሚል እጽፋለሁ ታብ ነካለሁ ቴክስት ነው ቀደም ሲል ያደረኩትን ኢንፑት ማስክ ውስጥ kg and -000 ጽፋለሁኝ እዚህ ደግሞ ሳይዙን ጠቅላላው 7 ነበር ያልኩት 7 አድርገዋለሁ በጣም ጥሩ ይህ በእንዲህ እንዳለ ነምበር ሚለውን ቀደም ሲል እንዳልኩት ለያንዳንዳቸው ከመቶ በላይ እንዳይቀበል ህግ ላውጣ ካልኩኝ shift j less than or equal to 100 እላለሁኝ less than or equal to 100 የሚለውን ከጻፍኩ በኋላ ለምሳሌ ከዚህ በላይ ብናስገባ invalid results የሚል እንዲያስገባልን ማድረግ እችላለሁ አሁንም እዚህ ጋር መጣለሁኝ በጣም ጥሩ ይህንን ካደረግን በኋላ እንግዲህ ይህንን ኢምፖርት ማድረጋችን ጥቅሙ ምንድነው ለያንዳንዱ ውጤት ከመንመዘግብ ሌላ ቦታ ተጽፎ ኤክሴል ላይ ተጽፎ የተቀመጠ ስለነበረን እንዲህ አድርጎ እንዲያስገባልን አደረግን ማለት ነው ከዚያ በኋላ ቪው የሚለውን መርጣለሁ ሴቭ yes እለዋለሁ Data integrity rules have been changed. Existing data may not be valid for the new rules ይላል yes እለዋለሁ እንዲቀየርልኝ በትክክል እንዲቀበልልኝ እንዲህ አደርጋለሁ በጣም ጥሩ በዚህ ጊዜ አይዲ እዚህ ጋር ጨምሮ ያሳየኛል 001 002 እያልኩኝ እሞላለሁ አይዲውን ቀደም ሲል ኦሬዲ የነበረ ስለሆነ እዚህ ጋር እንዲህ አድርጌ ሞላለሁኝ በጣም ጥሩ ወደ ተማሪ ብንመለስ ተማሪዎቹ 25 ናቸው 25 ውጤት መሙላት ሊጠበቅብኝ ይችላል ለጊዜው ይሄንን ሞልቻለሁ 25ቱን ለመሙላት እዚህ ጋር ወርታች ወርጄ አሁንም 022 ታብ 89 ታብ ነካለው 023 025 80 92 88 89 እንዲህ አርጌ
ዳታዬን የፈለኩትን ያህል መረጃ መሙላት እችላለሁ ማለት ነው። አሁን እንደምናየው በዚህ students registration table እና students result table በአስታኬጂ በሚለው ዳታቤዝ ውስጥ እነኚህን ሁለት ቴብሎች መፍጠር ቻለን ማለት ነው። በዚህ መሰረት ሌሎችም ተጨማሪ ቴብሎችን ዲዛይን ማድረግ እንችላለን። በጣም ግሩም። አሁን ደግሞ ቀደም ሲል በፈጠርናቸው ሰንጠረዦች መካከል ሪሌሽንሺፕ ወይንም ግንኙነት እንዴት እንደምንፈጥር እንመለከታለን። እንግዲህ ቀደም ሲል የፈጠርናቸውን ለመክፈት ቀደም ሲል የፈጠርኩትን ዳታቤዝ ከፍታለሁኝ። እነኚህን ሁለት ሰንጠረዦች እናገኛለን፣ students registration table እና students result የሚል። እነኚህን ሰንጠረዦች እርስ በርስ ውስጥ ለውስጥ እናገናኛቸዋለን። ሪሌሽንሺፕ ወይንም ግንኙነት የሚሰጠን ጥቅም ሁለቱ ሰንጠረዦች ውስጥ ያለ ተመሳሳይ የፊልድ ስም ለምሳሌ student id ሁለቱም ውስጥ አለ። በአይዲያቸው እናገናኝና ውጤታቸው ውስጥ ተማሪዎችን የሚወክል አይዲ ካርድ አለ። ስለዚህ አይዲውን ከአይዲው እናገናኝና ሁለቱን ሰንጠረዦች እንደ አንድ መጠቀም እንችላለን። ይህ የሚጠቅመን በቀጣይ ኩዌሪ ላይ ለምሳሌ የሴት ተማሪዎችን የማቴማቲክስ ውጤት ብቻ አውጥተህ አሳየኝ የሚል ቢኖር ሴት ተማሪዎች የሚለው ያለው እዚህ ውስጥ ሲሆን ውጤታቸው ማቴማቲክስ የሚለው ደግሞ ያለው እዚህ ውስጥ ስለሆነ ከሁለቱም ውስጥ ቀላቅለን ሁለቱን ሰንጠረዦች እንደ አንድ ሰንጠረዥ መጠቀም እንድንችል የሚያስችለን ሪሌሽንሺፕ ይሆናል ማለት ነው። ታዲያ ይህን ሪሌሽንሺፕ ለመፍጠር ዳታ ቤዝ ቱልስ የሚለውን መርጠን ሪሌሽንሺፕ የሚለውን እንመርጣለን። በዚህ ጊዜ ሾው ቴብል የሚል ዲያሎግ ቦክስ እንዲህ ይመጣልናል። ስቱደንትስ ሬጅስትሬሽን ቴብል የሚል ይታያል። አድለዋለሁኝ። ሁለተኛውን ስቱደንትስ ሪዛልት የሚለውን እንመርጣለን። አድ እንላለን። ክሎዝ እለዋለሁ። ግሩም። በዚህ ጊዜ እንደምናየው ስቱደንትስ ሬጅስትሬሽን ቴብል እና ስቱደንትስ ሪዛልት የሚል ፊልድ ስሞቻቸው ይታያሉ። ሁለቱም ውስጥ ተመሳሳይ ፊልድ ስሞች ስቱደንትስ አይዲ ይኖራሉ። የመጀመሪያው ላይ ስቱደንትስ አይዲ ቁልፍ አለው ከፊት ለፊቱ። ይህ ማለት ፕራይመሪ ኪ ነው ወይንም አይዲ ካርድ እንዳይደጋገም አድርገን የወሰንበት ማለት ነው። ሁለተኛው ላይ ደግሞ አጋጣሚ የአንድ ተማሪ ውጤት አንድ ብቻ ነው። አዎ እዚህም ጋር ፕራይመሪ ኪ መሆን ይችላል። ነገር ግን ለምሳሌ ያህል እንድንመለከት ፕራይመሪ ኪ አላረኩበትም። ስቱደንት አይዲ እዚህ ላይ ያለው ደግሞ ፕራይመሪ ኪ ሳይሆን ፎሬን ኪ ይባላል። የዚህኛው ሰንጠረዥ ወኪል እንደማለት ነው። ስለዚህ ተማሪዎች ስማቸው ሳያስፈልግ ለውጤታቸው አይዲውን ብቻ መጠቀም እንችላለን። ለማገናኘት ስቱደንት አይዲ የሚለውን ይህንን ላዩ ላይ ጠቁሜ የግራውን የማውስ ክፍል ተጭኜ ይዤ በመጎተት ስቱደንት አይዲ የሚለው ላይ ሁለተኛው ላይ ለቀዋለሁኝ። በዚህ ጊዜ እዚህ ጋር ኤዲት ሪሌሽንሺፕስ የሚል ዲያሎግ ቦክስ ይመጣልናል። ቴብል ኦር ኩዌሪ ስቱደንትስ ሬጅስትሬሽን ቴብል ከሚባል የመጣ አይዲ፣ ሪሌትድ ቴብል ኦር ኩዌሪ የሚጣመረው ሰንጠረዥ ስቱደንትስ ሪዛልት ከሚለው ሰንጠረዥ የመጣ ስቱደንትስ አይዲ እዚህ ጋር ያሳየናል። በጣም ጥሩ። ከዚያ እዚህ ኢንፎርስ ሪፈረንሻል ኢንቴግሪቲ የሚለውን እንመርጣለን። ካስኬድ አፕዴት ሪሌትድ ፊልድስ የሚለውን እንመርጣለን። ካስኬድ ዴሊት ሪሌትድ ሪከርድስ የሚለውን እንመርጣለን። እዚህ ሪሌሽንሺፕ ታይፕ ጋር ዋን ቱ ሜኒ አንድ ለብዙ ሪሌሽንሺፕ ይላል። በጣም ጥሩ። በቅድሚያ አንድ ለብዙ ሪሌሽንሺፕ ማለት እዚህኛው ጋር እንደምናየው ፕራይመሪ ኪ ነው። እዚህ ጋር ደግሞ ፎሬን ኪ ስለሆነ አንድ ለብዙ አንድ ተማሪ ብዙ ውጤቶች ሊኖሩት ይችላል እንደማለት ይሆናል። ወይም አይዲን እዚህኛው ላይ ከአንድ ጊዜ በላይ መመዝገብ ያስችለናል ማለት ነው። በተግባር ላይ ሆን ይችላል። ለምሳሌ ያህል ነው። ደግመን ደግሞ አንድ ለአንድ ሪሌሽንሺፕን እንመለከታለን። ሪሌሽንሺፕስ አንድ ለአንድ ዋን ቱ ዋን፣ አንድ ለብዙ ዋን ቱ ሜኒ፣ ብዙ ለብዙ ሜኒ ቱ ሜኒ ሶስት አይነት ሪሌሽንሺፖች ያሉ ሲሆን ኮመን የሆኑት በተለይ ዋን ቱ ሜኒ እና ዋን ቱ ዋን የሚሉትን እንመለከታለን። እነኚህ ደግሞ ኢንፎርስ ሪፈረንሻል ኢንቴግሪቲ የሚለው ለምሳሌ እዚህ ውስጥ ያልተሞላ መረጃ አንድ ተማሪ እዚህ ቦታ ላይ ሳይመዘገብ ውጤቱ ተሞልቶ ቢሆን እንዲያግድልን እንዲከለክል ያደርግልናል። ወይም ደግሞ ያልተመዘገበ ተማሪ ውጤት ቢኖረው እንደማለት ነው። በጣም ጥሩ። ሁለተኛው ኩዌሪ ስንሰራ እንመለከታለን። አፕዴት አንዱ ላይ የምናደርገው ለውጥ ሌላውም ላይ ለውጥ እንዲያደርግ እንደ አንድ ሰንጠረዥ እንዲቆጠር ማለት ነው። ካስኬድ ዲሊት ሪሌትድ ሪከርድስ የሚለው ደግሞ ለምሳሌ አንድን ተማሪ ከዚህ ብንሰርዝ ውጤቱም አብሮ እንዲሰርዝ፣ ምክንያቱም ተማሪው ሳይኖር ውጤቱ እንዳይኖር
ማለት ነው ይህንን ህግ ያወጣልናል አሁን create ማለት እንችላለን ግሩም እዚህ እንደምናየው one to infinity ወይም one to many አንድ ለብዙ ግንኙነት ተፈጠረልን ማለት ነው ታዲያ ይህን ሪሌሽንሺፕ አጥፍተን ይህችኛዋን ስቱደንት አይዲን ፕራይመሪ ኪ አርገንላት አንድ ለአንድ ሪሌሽንሺፕ እንመለከታለን ያንን ለማየት ይህን ለማጥፋት እዚህ መስመሯ ላይ ራይት ክሊክ አደርጋለሁ delete ሚለውን እመርጣለሁ Are you sure you want to permanently delete the selected relationship from your database ልታጠፋው ትፈልጋለህ አዎን እላለሁ እነኚህን ቴብሎችም delete ብዬ ማጥፋት እችላለሁ ከዚያ በኋላ ለምሳሌ ሁለተኛው ላይ ስቱደንት ሪዛልት ላይ ራይት ክሊክ አድርጌ ዲዛይን ብዬ እዚህ ጋር ስቱደንት አይዲ ፎሪን ኪ ነው ፕራይመሪ ኪ አልነበረም ፕራይመሪ ኪ እንዲሆን ወይንም ድግግሞሽ እንዳይፈቅድ እዚህች ጋር መጥቼ ክሊክ አድርጌበት ፕራይመሪ ኪ የሚለውን እመርጣለሁ ግሩም በዚህ ጊዜ እንደምናየው እዚህች ጋር ቁልፏ ትገባለች ፕራይመሪ ኪ አደረኩት ማለት ነው ታዲያ ሁለቱም ላይ ፕራይመሪ ኪ ሲሆን ሁለቱም ላይ ድግግሞሽ ሲከለክል ሪሌሽንሺፑ ምን አይነት ሪሌሽንሺፕ ይሆናል እንመለከተዋለን አሁንም ቪው እላለሁ you must first save the table ይለኛል do you want yes እለዋለሁ ሴቭ አረኩት አሁን ይሄን ሰንጠረዥ ማጥፋት እችላለሁ ክሎዝ ሪሌሽንሺፑንም ማጥፋት እችላለሁኝ ከዚያ በኋላ በድጋሚ ዳታቤዝ ቱልስ ሚለውን እመርጣለሁ ሪሌሽንሺፕስ ሚለውን እመርጣለሁ ቀደም ሲል የነበሩትን ሰንጠረዦች ስላጠፋው እዚህችን ሾው ቴብል ምትለዋን እመርጣለሁ ሾው ቴብል የሚል ሳጥን ይመጣልኛል ከዚያ እነኚህን ቴብሎች አድ ይህንንም አድ ብዬ ማስገባት እችላለሁ ወይም ደግሞ እነኚህ ባይኖሩ ይህንን ሰንጠረዥ ይህኛውን ጎትቼ እዚህ ውስጥ ለቀዋለሁ ይህንንም ጎትቼ እዚህ ውስጥ እለቀዋለሁ እንዲህ ማድረግ እንችላለን ማለት ነው ታዲያ እንደምናየው እዚህኛው ላይ ቀደም ሲል ስቱደንት አይዲ ፕራይመሪ ኪ አልነበረውም አሁን ሁለቱም ላይ ፕራይመሪ ኪ ያሳያል ይህንን አሁንም ጎትቼ ይዤ ሪሌሽንሺፕ ለመፍጠር እዚህ ጋር እመጣለሁ እዚህ ዝቅ ብለን ብንመለከት ሪሌሽንሺፕ ታይፕ ሚለው ላይ 1 to 1 ይላል አንድ ለአንድ ግንኙነት አንድ ተማሪ አንድ ውጤት ብቻ ነው ሊኖረው የሚገባው በርግጥም አንድ ተማሪ አንድ ጊዜ ብቻ ነው አይዲው የሚጻፈው ሶ ፕራይመሪ ኪ እዚህ ጋር መሆኑ ትክክል ነው ማለት ነው አሁንም ይህንን ኢንፎርስ መርጣለሁ ይህንን እነኚህን ሶስቱን መርጣለሁ ክሬት ላለሁ ግሩም በዚህ ጊዜ እንደምናየው 1 to 1 የሚል ሪሌሽንሺፕ ይፈጠርልኛል ማለት ነው ለማጥፋት ላይ ራይት ክሊክ delete yes በድጋሚ ለመስራት ይህ ባይኖር አሁንም ይሄንን ክሎዝ አድርጌ አጠፋለሁኝ ከዚያ እዚህ ዳታቤዝ ቱልስ ሚለው ውስጥ እገባለሁ ሪሌሽንሺፕ ላለሁኝ ሾው ቴብል ሚለውን መምረጥ እችላለሁ ይህንን አድ ይህኛውንም አድ ላለው ክሎዝ ላለሁኝ ከዚያ ይህችን ጎትቼ አይዲው ላይ ለቃለሁ ዝቅ እናርገው እዚህ ጋር ኢንፎርስ ሪፈረንሻል ኢንቴግሪቲ ካስኬድ አፕዴት ሪሌትድ ፊልድስ ካስኬድ ዲሊት ሪሌትድ ሪከርድስ ሪሌሽንሺፕ ታይፕ 1 to 1 ይለኛል ክሬት ላለው እንዲህ ሆኖ ይፈጠርልኛል ማለት ነው ግሩም አሁን ይህንን መዝጋት እችላለሁ do you want to save the changes to the layouts of relationship yes እለዋለሁ ሪሌሽንሺፑን መዝግቦ ሴቭ አድርጎ ይይዝልኛል ማለት ነው ክፍል 3 queries ኩዌሪዎች የተወሰኑ መመዘኛን ያሟሉ ዝርዝር መረጃዎችን ከአንድ ሰንጠረዥ ወይም ከተለያዩ ሰንጠረዦች በማውጣት ሌላ ሰንጠረዥ የምንሰራባቸው ናቸው በተጨማሪ ኩዌሪን በመጠቀም የነበሩ መረጃዎች ላይ ተመርኩዘን ሌላ ተጨማሪ የቁም ክፍል ወይም ፊልድ ስም ካልኩሌትድ ፊልድ መፍጠር እንችላለን ኩዌሪዎች በቀጥታ ሰንጠረዥ ውስጥ በመግባት የነበረን መረጃ ይዘት መለወጥ እንዲሁም የነበሩ ዝርዝር መረጃዎችን ማጥፋት ይችላሉ በዚህ ክፍል ሁለት አይነት ኩዌሪዎችን የምንመለከት ሲሆን የመጀመሪያው select query ሲሆን ሁለተኛው ደግሞ action query ይሆናል select query queryን ለመጀመር start ሚለውን እንመርጣለን all programs ሚለውን እንመርጣለን ማይክሮሶፍት ኦፊስ ሚለውን እንመርጣለን ማይክሮሶፍት አክሰስ ሚለውን እንመርጣለን እንግዲህ ቀደም ሲል የፈጠርነው ዳታቤዝ በስተቀኝ በኩል ከተከፈተው open recent database ከሚለው ስር ይህንን አስታኬጅ የሚለውን ዳታቤዝ እንመርጣለን ግሩም እንግዲህ query ሁለተኛ ክፍል ሲሆን queryን ብቻውን በቀጥታ ሄደን መፍጠር የምንፈጥረው ነገር ሳይሆን
ቀደም ሲል የሰራነው ሰንጠረዥ ላይ ተመርኩዘን የምንሰራው ስለሆነ ዳታቤዛችንን ከፍተን ሰንጠረዦቻችንን እናገኛለን። በመቀጠል create ሚለውን እመርጣለሁኝ። ግሩም። በዚህ ስር tables አለ፣ forms፣ reports፣ others ሚለው ውስጥ query design ሚለውን እንመርጣለን። query design የሚለውን ስንመርጥ show table tables ይልና queries both ይላል። እዚህ ጋር tables ስር students registration table እና students result የሚል አለ። students reg table የሚለው እንደተመረጠ add ሚለውን እንመርጣለን። በመቀጠል students ሚለውንም በመምረጥ add ሚለውን እንመርጣለን። ግሩም። እንግዲህ ቀደም ሲል ይሄንን እንዘጋለን። ቀደም ሲል ሪሌሽንሺፕ በሁለቱ ሰንጠረዦች መካከል አንድ ለአንድ ሪሌሽንሺፕ ስለሰራን ሁለቱን ሰንጠረዦች እንደ አንድ ኩዌሪ ላይ መጠቀም እንችላለን ማለት ነው። ለምሳሌ እዚህ ላይ የተማሪዎችን አይዲ ካርድ ለማስገባት ይህችን ደብል ክሊክ ማድረግ እችላለሁ። እዚህ ጋር ፊልድ ቴብል ይላል። ስቱደንት አይዲ ሚለው ይገባልኛል። ፈርስት ኔም ሚድል ኔም ሚለውን ደብል ክሊክ አረጋለሁኝ። ከዚያ ጾታን እጨምራለሁ። ከዚህ ደግሞ የትምህርት አይነት ለምሳሌ ማቴማቲክስን ብቻ ብፈልግ ደብል ክሊክ አረጋለሁ ወይም ደግሞ ይህችን ተጭኜ ይዤ ጎትቼ እዚህ ውስጥ አምጥቼ መልቀቅ እችላለሁኝ ማለት ነው። በጣም ጥሩ። ፊልድ ሚለውን ብንመለከት ስቱደንት አይዲ ቴብል ከስቱደንትስ ሬጅስትሬሽን ቴብል የመጣ ፈርስት ኔም ከስቱደንትስ ሬጅስትሬሽን ቴብል የመጣ ሚድል ኔም ከስቱደንትስ ሬጅስትሬሽን ቴብል የመጣ ሴክስ ከስቱደንትስ ሬጅስትሬሽን ቴብል የመጣ ሲሆን ማቴማቲክስ ግን ስቱደንትስ ሪዛልት ከሁለተኛው ሰንጠረዥ የመጣ ነው። ታዲያ እነኚህ ፊልድ ስሞች ሁለቱን ሰንጠረዦች እንደ አንድ መጠቀም ያስቻለን ቀደም ሲል የፈጠርነው ሪሌሽንሺፕ ይሆናል ማለት ነው። እንግዲህ እነኚህን ተማሪዎች የሂሳብ ውጤታቸውን እንዲያሳየን ብንፈልግ ቀጥታ ቪው ሚለውን እመርጣለሁ። በዚህ ጊዜ እንደምናየው አይዲ አለ፣ ፈርስት ኔም አለ፣ ሚድል ኔም አለ፣ ጾታ አለ፣ ማቴማቲክስ እንዲህ አድርጎ ያሳየናል። ስለዚህ ከሁለቱ ሰንጠረዦች አንድ ሰንጠረዥ ማውጣት ቻልኩኝ። ነገር ግን አሁንም ዲዛይን ጋር እንመለስና ለምሳሌ የተጠየቅነው እዚህ ጋር ሶርት ሚል አለ፣ ሾው ሚል አለ፣ ክራይቴሪያ ሚል አለ። ለምሳሌ ሾው ሚለውን በአጋጣሚ ብንነካው ይህንን እንዲህ ነክቼ ቢሆን ቪው ጋር ስንመለስ አይዲ ካርድን እዚህ ጋር ያጠፋብኛል። ዲዛይን መለሳለሁ። አይዲ ካርድን ራይት አድርጌ ፈርስት ኔም እና ሚድል ኔም እንዳይታይ ብፈልግ አጥፍቼ እዚህ ቪው ብለን ብንል እንደምናየው አይዲ ካርድ አለ፣ ጾታ አለ፣ ማቴማቲክስን ያሳየናል። ዲዛይን መለሳለሁኝ። እነኚህ መልሼ እመርጣለሁ እንዲያሳይልኝ። ከዚያ በኋላ ክራይቴሪያ የሚል አለ። መመዘኛ የሚለው ጋር ለምሳሌ የተጠየቅነው በሂሳብ ትምህርታቸው ከ80 በላይ ያመጡ ተማሪዎችን ቢሆን ግሬተር ዛን ይበልጣል ብዬ 80 ጽፋለሁ። እዚህ ጋር መመዘኛው ክራይቴሪያው ከ80 በላይ ያመጡ ተማሪዎችን ብቻ እንዲያወጣልኝ አደረኩኝ ማለት ነው። then view ላለሁኝ። በዚህ ጊዜ እንደምናየው እነኚህን ተማሪዎች በሂሳብ ትምህርት ከ80 በላይ ያመጡትን እንዲህ አድርጎ ያሳየኛል ማለት ነው። ይህንን ለምሳሌ ሰርች ስጨርስ ሴቭ ሚለውን እመርጣለሁ። እዚህ ጋር ኩዌሪ ኔም ይለኛል። እዚህ ጋር ምን እላለሁኝ? ማትስ greater than 80 ከ80 በላይ ያመጡ ብዬ ኦኬ ብዬ ብል አንድ ኩዌሪ ተፈጠረልኝ ማለት ነው። እዚህ ጋር እንደምናየው ማትስ greater than 80 የሚል እዚህ ጋር ያሳየኛል። ይህ ኩዌሪ ነው። አሁን ደግሞ ይህ እንግዲህ የምናየው ኩዌሪ ማቴማቲክስ greater than 80 ወይም በሂሳብ ከ80 በላይ ያመጡ ተማሪዎችን ያሳየናል። ለምሳሌ ሌላ ተጨማሪ ኩዌሪ ለመፍጠር ይህንን ኩዌሪ እንዘጋለን። እዚህች ጋር መጥቼ ክሎዝ ላለሁኝ። ከዚያ በመቀጠል አሁንም ክሬት ሚለው ውስጥ ገባለሁኝ። ዲዛይን ኩዌሪ ዲዛይን ሚለውን መርጣለሁ። አሁንም ስቱደንትስ ሚለውን አድ ስቱደንትስ ሪዛልት ሚለው ላይ ከፈለኩ ደብል ክሊክ ማድረግ እችላለሁ። ክሎዝ ላለሁኝ። ራሱን ደግመን ለመስራት ደብል ክሊክ ጾታ አሁንም ማቴማቲክስ ሚለውን እዚህ ጋር ሁለት ክራይቴሪያ ብናደርግ ሴቶችና እዚህ ጋር ኤፍ ብንጽፍ ክራይቴሪያ ሴቶችና በሂሳብ ከ80 በላይ ያመጡ ብለን ደግሞ ብንል ቀደም ሲል ካየነው መረጃ ዝርዝሮች ውስጥ ሴቶች የሆኑትንና በሂሳብ ትምህርት ከ80 በላይ ያመጡትን እንዲህ አድርጎ ያሳየናል ማለት ነው።
አሁንም ይሄንን ሴቭ ለማድረግ ሴቭ ላለሁኝ እዚህ ጋር ደግሞ f maths greater than 80 ኦኬ ለዋለሁኝ። አሁንም ወንዶችና የሚል መስራት ብፈልግ ሁለት እዚህ ጋር እንደምናየው ሁለት ኩዌሪዎች ሰርተናል። አሁንም ይሄንን እዘጋለሁኝ። በድጋሚ ለመስራት ክሬት ላለው ኩዌሪ ዲዛይን ላለው ደብል ክሊክ ማድረግ እችላለሁ ሁለቱም ላይ። ከዚያ በተመሳሳይ እዚህ ጋር እንደምናየው select query አሁን እየሰራን ያለ ነው። select query make the query select and displace records from the database ከዚህ እኛ የፈለግነውን መመዘኛ ያሟሉትን ምናወጣበት የኩዌሪ አይነት ነው። ሶ አሁንም ማቴማቲክስ ይሁንና አሁን ደግሞ ጾታ ወንዶች የሆኑ m greater than 80 ብለን ብንል ወንዶች የሆኑና እዚህ ቪው ብለን ማየት እንችላለን። ወንዶችና በሂሳብ ትምህርት ከ80 በላይ ያመጡትን ለይተህ አውጣልኝ ያልኩት እንዲህ አድርጎ ያወጣልኛል። አሁንም ይሄንን ሴቭ ላለው ይሄንን m maths greater than 80 ብዬ ጽፋለሁ። ኦኬ ላለው እንግዲህ ይህ ምንድነው የሚያሳየን? እዚህ ቦታ ላይ ሶስት ኩዌሪዎች ሰርተናል። female greater than mathematics greater than 100 male mathematics greater than 100 እና በአጠቃላይ ደግሞ በሂሳብ ትምህርት ከ90 በላይ ያመጡ ተማሪዎችን እንዲህ ያርጎ ያሳየናል። ይህ ማለት እንግዲህ ስቱደንትስ ቴብል ውስጥ ያለው ዋናው ይሄ ስቱደንትስ ደብል ክሊክ አድርገን ብንመለከት እንዲህ አለ። ስቱደንት ሪዛልት ሚለውን ደብል ክሊክ አድርገን ብንመለከት እንዲህ አለ። እነሱ ሳይነኩ ኩዌሪዎች ደግሞ ከዚህ ውስጥ እኛ የፈለግነውን መመዘኛ ያሟሉትን ብቻ ለይቶ ያወጣልናል ማለት ነው። በጣም ጥሩ። እነኚህን መዝጋት እችላለሁኝ። አሁንም አንድ ተጨማሪ ኩዌሪ እንፍጠር። ክሬት ሚለው ውስጥ እገባለሁኝ። ኩዌሪ ዲዛይን ሚለውን መርጣለሁኝ። አድ ላለው ሁለተኛውን ሰንጠረዥ መርጬ አድ ላለው ክሎዝ ላለው ግሩም። አሁንም ስቱደንትስ አይዲ ፈርስት ኔም ደብል ክሊክ ሚድል ኔም ደብል ክሊክ ጾታ ደብል ክሊክ እንግሊሽ ደብል ክሊክ አድርጌ እዚህ ቦታ ላይ ለምሳሌ ክራይቴሪያው ጋር በእንግሊዘኛ ከ80 እስከ 90 ያመጡትን አውጣልኝ ብዬ ለማለት ክራይቴሪያ እዚህ ጋር ጽፋለሁ between 80 and 90 ይህ የክራይቴሪያ አይነት ነው። ማንኛውንም እንግሊዘኛ ዝም ብለን መጻፍ አንችልም። አጋጣሚ ይሄ between and a number date whatever and the last number date እዚህ ቦታ ላይ ከ80 እስከ 90 ይህ ክራይቴሪያ ስለሆነ ቪው ብዬ እመለከታለሁኝ። ከ80 እስከ 90 ያመጡትን እንዲህ አድርጎ ያሳየኛል። እዚህ ላይ እንግዲህ ሴቶች ከሆኑ ሴት ለመጨመር እዚህ ጋር ተጨማሪ ኤፍ ማለት እችላለሁ። አሁን ደግሞ ሴቶቹን ብቻ እንዲህ አድርጎ ያሳየኛል። ሴቭ ማድረግ ካለብኝ ሴቭ ብዬ እዘግበዋለሁ ማለት ነው። አሁንም ወንዶች ብቻ ከፈለኩኝ ኤፍ ሚለውን ወደ ኤም እቀይራለሁ። አሁንም ቪው ብዬ በመለከት ወንዶች ብቻ ከ80 እስከ 90 ያመጡትን እንዲህ አድርጎ ያሳየኛል ማለት ነው። በጣም ጥሩ። አሁንም ዲዛይን መለሳለሁኝ። ይህንን ሴቭ ማድረግ ከፈለኩ ሴቭ ብዬ ማስገባት እችላለሁ። አሁንም ዲዛይን መለሳለሁ። ክራይቴሪያዎቹን በመቀየር ለምሳሌ እዚህ ቦታ ላይ ሴቶችና ከ80 እስከ 90 ያመጡትን ከሆነ የፈለኩት ይህ እንዲህ እንዳለ ሴቭ ላለሁኝ female between 80 and 90 ብዬ ሴቭ ማድረግ እችላለሁ። እንደምናየው እዚህ ጋር ተጨማሪ ኤፍ ቤት 80 and 90 ይለኛል። እንዲህ አድርጎ ያስቀምጥልኛል። ይህንን መዝጋት እችላለሁ። ሌላውንም ክራይቴሪያ ወንዶች ከተባለ እዚህ ጋር ኤም ማድረግ ነው። ሌላም ነገር እዚህ ጋር ቁጥሩን መቀየር ካለብን እንደፈለግን ማድረግ እንችላለን። ይህንን ልዝጋና አሁንም አንድ ክሬት ላለሁኝ ኩዌሪ ላለው ዲዛይን ክሎዝ ላለው አሁንም ደብል ክሊክ ያረኩኝ እነኚህን አስገብቼ እንግሊሽ ነበረ። አሁን ደግሞ ጂኤስ ብዬ እዚህ ቦታ ላይ ክራይቴሪያው ጾታ አላስገባውም። ጾታ ማስገባት ከፈለኩ እችላለሁ፣ መተውም እችላለሁ። እዚህ ቦታ ለምሳሌ greater than or equal to 90 ብዬ ብል 90 እና ከ90 በላይ የሆኑትን ያሳየኛል። እዚህ ጋር ኤግዛክትሊ 90 የለም፣ 90 እና ከ90 በላይ የሆኑትን
እዚህ ጋር ያሳየኛል ማለት ነው። ለምሳሌ 80 ቀጥታ 80 ቢኖር ይህችን 80 ባደርግ 80 እና ከ80 በላይ ያመጡትን እዚህ ቦታ ላይ ያሳየኛል ማለት ነው። እዚህ ላይ ጾታ የለም፣ ጾታ አላስገባንም። ጾታ ማስገባት ብንፈልግ አሁን እዚህ ቦታ ላይ ሴክስ ሚለውን ማስገባት እችላለሁ። ጾታውን ደግሞ ኤፍ ቢዬብል ሴቶችና ይህንን ከፈለኩኝ ቦታው ማቀየር ከፈለኩ እንደተመረጠ ይህንን ይዤ እንዲህ መጎተት እችላለሁ። እንደምናየው ጾታ እዚህ ጋር ይመጣልኛል። እዚህ ቦታ ላይ ጾታቸው ሴት የሆኑና ከ80 እና ከ80 በላይ ያመጡትን እንዲያርጉ ያሳየኛል። ወንድ ከፈለኩኝ ኤም ማድረግ እችላለሁኝ። ይሄንን አሁንም ወንዶች እና 80 እና ከ80 በላይ ያመጡትን እንዲያርጉ ያሳየኛል ማለት ነው። ግሩም። አሁን ደግሞ ሂሳብ ሰርተን የምናገኘው የኩዌሪ ክፍል ወይንም ካልኩሌትድ ፊልድ እንዴት እንደምንሰራ እንመለከታለን። ክሬት ሚለውን እንመርጣለን። ኩዌሪ ዲዛይን ሚለውን እንመርጣለን። ስቱደንትስ ሪዛልት ሚለውን አድ እናደርጋለን። ይህንን እንዘጋለን። እዚህ ቦታ ላይ እንግዲህ ሂሳብ ልንሰራ ስለሆነ ቁጥር ያለው ደግሞ የተማሪዎች ውጤቱ ስለሆነ ይህንን ቴብል ብቻ እንጠቀማለን። ፊልድ ስሞቹን ወደዚህ ለመውሰድ በአንድ ጊዜ ስቱደንትስ ሪዛልት ሚለው ላይ እዚህ ርዕሱ ላይ ደብል ክሊክ ማድረግ እችላለሁ። እንዲህ ሃይላይት ይሆንልናል። እዚህ ጋር ጠቁሜ የግራውን ክፍል ተጭኜ በመጎተት እዚህ ጋር አምጥቼ ለቃለው። በአንድ ጊዜ እንዲያርጎ ይደረድርልናል ማለት ነው። ካልኩሌትድ ፊልድ እንግዲህ በአማርኛ፣ በሂሳብ፣ በእንግሊዘኛና በጠቅላላ ሳይንስ እዚህ ድምራቸውን ስራልኝ ካልኩኝ ታይትል እንዲሆን ርዕሱ ቶታል ሚል ጽፋለሁ። ሺፍት ይዤ 2 ነጥብ ኮለን አረጋለሁኝ። ከዚያ ብራኬት ከፍታለሁ። ኦፕን ስኩዌር ብራኬት ከዛ የመጀመሪያው አምሃሪክ እጽፋለሁኝ። ክሎዝ ስኩዌር ብራኬት ዘጋለሁ። መደመር አረጋለሁ። አሁንም ኦፕን ስኩዌር ብራኬት አረጋለሁ። ቀጥሎ ያለው እንግሊሽ እጽፋለሁኝ። አሁንም ብራኬቱን ዘጋለሁ። አሁንም መደመር አረጋለሁ። ኦፕን ስኩዌር ብራኬት ከዚያ ማት ስላለው አሁንም ብራኬቱን ዘጋለሁ። ስኩዌር ብራኬት ነው። አሁንም ብራኬቱን ከፍታለሁ። ስኩዌር ብራኬት ጀነራል ጂ ብዬ ዝባር አድርጌ ሳይንስ ልክ እዛ ላይ የጻፍኩትን በትክክል ስፔሊንጉን አመሳስዬ መጻፍ ይኖርብኛል። አለበለዚያ ውጤቱ እነኚህ እንደሆኑ እርግጠኛ ስለማይሆን በትክክለኛ ፊልድ ስሞችን ጽፋለሁ። እዚህ ጋር ጎትቼ እንዲህ ማስፋት እችላለሁኝ ወይም ደብል ክሊክ አደርጋለሁ። እንደምናየው ቶታል አማርኛ ሲደመር እንግሊዘኛ ሲደመር ሂሳብ ሲደመር አጠቃላይ ሳይንስ ሚለውን ይሄ ካልኩሌሽኑን ይሄ ደግሞ ርዕስ ሆኖ ይመጣልናል። ቪው የሚለውን እንመርጣለን። ግሩም። እንደምናየው እዚህ ጋር ቶታል ሚለው ከጂኤስ ቀጥሎ ተጨማሪ ፊልድ ይሆናል። ይሄ ፊልድ ካልኩሌትድ ፊልድ ይባላል ማለት ነው። በጣም ጥሩ። ይህንን ከሰራን አሁን ደግሞ ዲዛይን ልመለስና አቬሬጅ መስራት ብንፈልግ አማካይ ውጤት አቬሬጅ መጀመሪያ ካልኩሌትድ ፊልድ ስም ጽፍ ያለሁኝ ከዚያ ከፍታለሁኝ። አቬሬጅ ማለት ደግሞ ስኩዌር ብራኬት ከፍቼ ቶታል ጽፋለሁ። ቶታሉ ሲካፈል ለትምህርት ብዛቱ ነው። እዝባር አረጋለሁ ሲካፈል እንደማለት ነው። ለትምህርት ብዛቱ 4 አይነት ትምህርቶች ስለሆኑ ለ4 የሚል ጽፋለሁ። ቪው ብዬ አያለሁኝ። እንደምናየው እዚህ ጋር ሁሉንም ካልኩሌትድ ፊልድ አቬሬጅ እና ቶታልን ይሰራልኛል ማለት ነው። ታዲያ ይህንን ደግመን ለመስራት አሁን ይህንንም መልሰን እናጥፋና ዲዮንት ሴቭ ዘ ቼንጅ ነው እለዋለሁኝ። ድጋሚ እንስራው። ክሬት ላለሁኝ ዲዛይን ኩዌሪ ዲዛይን መርጣለሁ። ስቱደንት ሪዛልትስ ደብል ክሊክ አረጋለሁ፣ ዘጋዋለሁ። እዚህ ላይ ደብል ክሊክ አረጋለሁ። ሴሌክት ኩዌሪ ነው እየሰራን ያለ ነው። ካልኩሌትድ ፊልድም ሴሌክት ኩዌሪ ላይ ነው የሚሰራው። እዚህ ጋር ለቃቸዋለሁ። ከዚያ እዚህ ጋር ቶታል ድምሩን ለመስራት ቶታል ኮለን አረኩኝ፣ ብራኬት ከፈትኩኝ። አምሃሪክ የትምህርት አይነቶቹን ጽፋለሁ። አሁንም መደመር ነካለሁ። ስፔስ መነካው በደንብ እንዲታየን ነው። በመቀጠል እንግሊሽ ጽፋለሁ። አሁንም ብራኬት ዘጋለሁ። ስፔስ አድርጌ መደመር ስፔስ አድርጌ እንዲታየን በግልጽ። ከዚያ ማት ጽፋለሁ። አሁንም ብራኬቱን ዘጋለሁ። ስኩዌር ኦፕን ብራኬት ስኩዌር ክሎዝ ብራኬት አሁን ከፍታለሁ። ለመጨረሻው ጂ ብዬ
ሳይንስ ጽፋለሁ ብራኬቱን ዘጋለሁኝ ከዚያ ይህችን ማስፋት እንችላለን ሰፋ አርገን ማየት እንችላለን እንደምናየው እዚህ ጋር ካልኩሌትድ ፊልዱ ቶታል አማርኛ ሲደመር እንግሊዘኛ ሲደመር ሂሳብ ሲደመር ጂኤስ ይለኛል ቪው ብለን ብናይ ትክክል ከሆነ የጻፍነው እንዲህ አርጎ ያሳየናል አሁንም ዲዛይን ገብተን አቬሬጁን ለመስራት አማካይ ውጤታቸውን ሌሎችም ካልኩሌትድ ፊልዶች ካሉ እንዲህ አርገን መስራት እንችላለን ማለት ነው እከፍታለሁ ቶታሉ ሲካፈል ለ4 የሚል ጽፋለሁ ቪው ብዬ እመለከታለሁ እንደምናየው አማካይ ውጤታቸውን እንዲህ አርጎ ይሰራልኛል ማለት ነው ታዲያ እነኚህ ሁለቱ ፊልዶች ቶታል እና አቬሬጅ ሰንጠረጃችን እዚህ ስቱደንት ሪዛልት ሰንጠረጅ ውስጥ የሌሉ ካልኩሌትድ ፊልድ ይባላሉ ሴቭ ላለሁኝ ከዚያ ቶታል ኤንድ አቬሬጅ ብዬ ኦኬ ብል ቶታል ኤንድ አቬሬጅ የሚል ተጨማሪ ኩዌሪ ፈጠርኩኝ ማለት ነው ይህንን ዘግቼ መልሼ እዚህ ጋር ቶታል ኤንድ አቬሬጅ ሚለውን ደብል ክሊክ ባረግ እንዲህ ከፍቶ የሁሉንም ተማሪ ያሳየኛል ማለት ነው ግሩም አሁንም ተጨማሪ ካልኩሌትድ ፊልድ ወይንም በሂሳብ ተሰርቶ የሚገኝ የፊልድ ስም የያዘ ኩዌሪ ለመፍጠር በቅድሚያ ዳታቤዛችንን እንከፍታለን ስታርት ኦል ፕሮግራምስ ማይክሮሶፍት ኦፊስ ሚለውን እመርጣለሁ ማይክሮሶፍት ኦፊስ አክሰስ ሚለውን እንመርጣለን ግሩም በዚህ ጊዜ ማይክሮሶፍት አክሰስ ዊንዶው ይከፈትልናል በዚህ በስተቀኝ በኩል ቀደም ሲል ሰርች ያስቀመጥኩት ዳታቤዝ ወይንም ኦፕን ሪሰንት ዳታቤዝ የሚል ዝርዝር ውስጥ የመጀመሪያውን ብንመለከት አስታኬጂ የሚል ቀደም ሲል ያዘጋጀሁት ዳታቤዝን አገኛለሁኝ እመርጣለሁ በዚህ ጊዜ አስታኬጂ ዳታቤዝ የሚል ይከፈትልኛል እዚህ ዳታቤዝ ውስጥ ቀደም ሲል ያዘጋጀናቸው ሰንጠረዦችና ኩዌሪዎችን ዝርዝር እዚህ በስተግራው በኩል ያሳየናል ለምሳሌ ስቱደንትስ ሬጂስትሬሽን ቴብል ቀደም ሲል የሰራነው የተማሪዎችን ዝርዝር ያዝንበት እንዲሁም ከዚያ ያወጣናቸው ኩዌሪዎችን ያዘ ስቱደንትስ ሪዛልት የተማሪዎችን ውጤት ያዘ ኩዌሪዎችንም እንዲሁ ከነኚህ ከሁለቱ ሰንጠረዦች በተጨማሪ ደግሞ ሶስት ቴብሎች ኤምፕሎይ ቴብል ፔይመንት ቴብል እና ቡክ ፕራይስ ቴብል የሚል ያዘጋጀሁት ሶስት ሰንጠረዥ አለ ታዲያ እነኚህ ሰንጠረዦች ላይ ተመርኩዘን ተጨማሪ ካልኩሌትድ ፊልድ ወይንም በሂሳብ የሚገኝ የፊልድ ስም የያዙ ኩዌሪዎችን እንፈጥራለን በቅድሚያ ኤምፕሎይ ቴብል ሚለውን ለምሳሌ ደብል ክሊክ ላይ ባረግ እዚህ ጋር ኤምፕሎይ ቴብል ተከፍቶ ይታያል እነኚህ ዝርዝሮችን ቀደም ሲል ዲዛይን ባደረግንበት መንገድ ዲዛይን አድርጌ የመዘገብኳቸው ናቸው ለምሳሌ ኢምፕ 01 ወይም ደግሞ ፈርስት ኔም ሚለው ጋር የመጀመሪያው ፊደል ካፒታል ሌሎቹ ስሞል ሚድል ኔም የመጀመሪያው ካፒታል ሌሎቹ ስሞል የመጨረሻውም እንዲሁ ወይም ደግሞ ጾታ ላይ እዚህ ጋር ካፒታል ሁሉንም አድርጎ ወይም ደግሞ የመጨረሻው ላይ እዚች ጋር ኤፍ ብሎ ያስቀመጠበት ምክንያት እንዲሁም ታይትሉ ጋር ሁሉንም ካፒታል ያደረገበትን ምክንያት እንመልከት ብንል ዲዛይን ሚለውን እንመርጣለን በጣም ጥሩ አይዲ ሚለው ጋር ብንመጣ አይዲ ካርዱ ቴክስት ነው ዳታ ታይፑ ፊልድ ሳይዙ 6 ይላል እዚህ ጋር ኢንፑት ማስክ ውስጥ ኢምፕ -00 ይላል እዚህ ብንመለስ 01 ነው መንጽፈው እሱ ኢምፕ ሃይፈንን ራሱ ያስገባልናል 01 02 03 10 11 12 13 እያልን ራሱ እንዲጽፍ አድርገናል ማለት ነው ዲዛይን አሁንም እዚህ ጋር ግርማ ተሰማ በቀለ ሚለው ጋር ብንመጣ ዲዛይን ፈርስት ኔምን ብንመለከት ዲዛይን ጋር ሄደን ፈርስት ኔም ላይ ክሊክ አድርገን ቴክስት እዚህ ብንመለከት ፊልድ ፕሮፐርቲው ጋር ፊልድ ሳይዙ 15 ይላል እስከ 15 ፊደል እንዲቀበል አድርገናል ኢንፑት ማስኩ ጋር ብንመለከት ግሬተር ዛን ጥያቄ ምልክት ሌዛ ጥያቄ ምልክቶች የሁሉንም ስሞች ስንጽፍ shift ኪ ሳንይዝ ራሱ የመጀመሪያውን ፊደል ካፒታል ግሬተር ዛን ጥያቄ ምልክት ሌሎቹን ደግሞ ስሞል እንዲያደርግልን አርገናል ማለት ነው ሚድል ኔምም እንደዛው ተመሳሳይ ነው ላስት ኔም ላይም ብንመጣ እንዲሁ ተመሳሳይ ነው ጾታ ሴክስ ጋር ብንመጣ እዚህ ጋር ፊልድ ሳይዝ 1 ይላል ኤም ወይም ኤፍ ኢንፑት ማስኩ ጋር ግሬተር ዛን ጥያቄ ምልክት ስላረግን ኤፍ ወይንም ኤም ስንጽፍ ካፕስ ሎክ በራም አልበራም shift ኪ ያዝንም አልያዝንም በካፒታል ያደርግልናል ማለት ነው ዲፎልት ቫልዩ የሚለው ኤፍ ይላል ራሱ ሲመጣ ለአዲስ ሪከርድ ጾታውን
ኤፍ አርጎ እንዲይዝ የሚበዙት ሴቶች ከሆኑ ሴት ብሎ እንዲጀምር ሳንጽፍን ማለፍ እንድንችል ማለት ነው። ቫሊዴሽን ሩል የሚለው ጋር ኤፍ ኦር ኤም ከኤፍ እና ከኤፍ ውጪ እንዳትቀበል ከዚያ ውጪ ደግሞ ቢገባ ቫሊዴሽን ቴክስት ኢንቫሊድ ሴክስ የሚል መልእክት አስተላልፍ እንደማለት ይሆናል። እዚህ ታይትል የሚለው ጋርም እንዲሁ ስንመጣ ፊልድ ሳይዙ 30 ኢንፑት ማስኩ ግሬተር ዛን ብሎ ሁሉንም ጥያቄ ምልክት አድርጓል። ሁሉም ታይትሉ በካፒታል ይሆናል shift ኪ ብንይዝም ባንይዝም ማለት ነው። እዚህ ጋር ደግሞ ጾታው ጋር ሁሉንም ካፒታል አድርጓል። እዚህች ጋር አዲስ ለምንጽፈው ግን ኤፍ ወይንም ዲፎልት ቫልዩ ሲመጣ ኤፍ ብሎ እንዲመጣ ስላደረግነው ማለት ነው። በጣም ጥሩ። ይህ በእንዲህ እንዳለ ፔይመንት ቴብልንም ደብል ክሊክ አድርጌ በከፍት እንዲሁ ኢምፕሎይስ ቴብል እዚህ ጋር አንደኛ ሁለተኛ ፔይመንት ጋርም እንዲሁ ተመሳሳይ የኢምፕ አይዲ ይህንኑ እዚህ ፔይመንት ውስጥ ከተናል። ከዚያ ደሞዝ አለ። ዲዛይኑ ጋር ብንሄድ ተመሳሳይ ኤምፕሎይ አይዲ የሚለውን እዚህ ጋር ፊልድ ሳይዝ 6 እንዲህ አድርጎልናል። ሳላሪ የሚለው ጋር ነምበር ብሏል። ከረንሲ ማድረግ እንችላለን። ከረንሲ ብናረግ ከፊት ለፊቱ የዶላር ምልክት ስለሚያደርግ በቃ ነምበር ብለን ቁጥር እናስገባለን ገንዘብ ይሆናል ማለት ነው። በጣም ጥሩ። ይህ በእንዲህ እንዳለ አሁን ሶስተኛውን ቴብል እንዲሁ ብንመለከት እዚህ ጋር ቡክስ ፕራይስ ሚላል ደብል ክሊክ ባረግ እዚህ ጋር ሶስተኛ ቴብል ቡክስ ፕራይስ ሚላል ቡክ አይዲ እዚህ ጋር ሃንድ ራይቲንግ አምሃሪክ እዚህ ጋር ያው ብሮችን ለማሳየት ነው። አሁንም ዲዛይን ብንል ቡክ አይዲው ጋር እዚህ ጋር ኬጂ -0 ይላል። እዚህ ጋር ፊልድ ሳይዙ 255 ይላል። አስፈላጊ አይደለም። 1 2 ሃይፈኗ 3 04 ይሄንን አጥፍቼ 4 ማድረግ እችላለሁኝ። ከዚያ እዚህ ጋር ሁሉንም ነምበር ይላል። ቁጥሮች ናቸው ተመሳሳይ ስለሆኑ ምንም ለውጥ የለውም። ቪው ላለሁኝ do you want to save the change እዚህ ጋር የሚል ይመጣልኛል። ምክንያቱም አይዲ ላይ ለውጥ ስላደረኩ ማለት ነው። you must first save the table ይለኛል። አይዲ ላይ ለውጥ ስላደረኩ yes ስለዋለሁኝ yes ስለዋለሁ ከዚያ እንዲህ አድርጎ ያሳየኛል ማለት ነው። ታዲያ እነኚህ ቴብሎችን መዝጋት ከፈለኩኝ እዚህ ጋር ክሎዝ አድርጌ መዝጋት እችላለሁኝ። ግሩም። አሁን ደግሞ ኩዌሪን ክሬት ከማድረጌ በፊት በዚህ ኤምፕሎይ እና ፔይመንት በሚሉ ሰንጠረዦች መካከል ሪሌሽንሺፕ ስላልፈጠርኩኝ ሪሌሽንሺፕ እፈጥራለሁኝ። ይህን ሪሌሽንሺፕ ለመፍጠር ዳታቤዝ ቱልስ ሚለውን እመርጣለሁኝ። ሪሌሽንሺፕስ ሚለውን እመርጣለሁኝ። ከዚያ ሰንጠረዦችን ለመጨመር ሾው ቴብል ሚለውን እዚች ጋር ይህችን ክሊክ አደርጋለሁ። ከዚያ ኤምፕሎይ አድ እላለሁኝ። ፔይመንት ሚለውን መርጬ አድ እላለሁ። ግሩም። ክሎዝ ሚለውን እመርጣለሁ። አሁን እዚህ ጋር ኤምፕሎይስ እና ፔይመንት የሚል ሰንጠረዥ ይመጣልኛል። ኤምፕሎይ አይዲ እና ኤምፕሎይ አይዲ ለማገናኘት ይህንን ይዤ ጎትቼ እዚህኛው ላይ ለቃለሁኝ። ከዚያ ኢንፎርስ ሪፈረንሻል ኢንቴግሪቲ ካስኬድ አፕዴት ሪሌት ፊልድስ ካስኬድ ዲሊት ሪሌት ሪከርድስ ሚለውን ቀደም ሲል አይተናል። ከዚያ ክሬት ላለሁ እንዲህ አይነት ሪሌሽንሺፕ ይፈጠርልኛል ማለት ነው። በጣም ጥሩ። ይህ በእንዲህ እንዳለ ሪሌሽንሺፑን መዝጋት እችላለሁ። ክሎዝ ላለው yes ስለዋለው do you want to save the change አሁን በሁለቱ ሰንጠረዦች መካከል ግንኙነት ተፈጥሯል ማለት ነው። ደግሜ መመልከት ፈልግ ዳታቤዝ ቱልስ ብዬ ክሊክ ባረግ ስቱደንት ሬጂስትሬሽን ቴብል እና ስቱደንት ሪዛልት ቀደም ሲል የፈጠርኩት ነው። አሁን ደግሞ የሰራኋቸው ሰንጠረዦች ላይ ሪሌሽንሺፕ ተፈጥሯል ማለት ነው። ታዲያ ይህ እንዲህ ከሆነ ወደ ኩዌሪው ተጨማሪ ዲዛይን አርገን ኩዌሪ እንፈጥራለን። ክሬት ሚለውን እመርጣለሁኝ። ከዚያ በኋላ እዚህ ጋር መጥቼ ኩዌሪ ዲዛይን ሚለውን እመርጣለሁ። ኤምፕሎይ የሚለው ላይ ደብል ክሊክ አደርጋለሁ። ፔይመንት ሚለው ላይ ደብል ክሊክ አደርጋለሁ። ከዚያ ክሎዝ ሚለውን እመርጣለሁኝ። ለምሳሌ እዚህ ሰራተኞችና ደሞዛቸውን ነው እዚህ ጋር ያመጣልኝ። ሰራተኞቹን በሙሉ ማስገባት ፈልግ ደብል ክሊክ አድርጌ እዚህ እንዲህ አድርጌ ጎትቼ ከታለሁኝ። ከዚያ እዚህ ቦታ ኤምፕሎይ አይዲ ስላለ ኤምፕሎይ አይዲ በድጋሚ አላስገባም። ሳላሪ የምትለዋ ላይ ደብል ክሊክ አደርጋለሁ። እዚህ ጋር ደሞዙ ይመጣልኛል ማለት ነው። አሁን ቪው ብለን ብንመለከት የሰራተኞቹ ዝርዝር ውስጥ የመጨረሻውን ደሞዝ ጨምሮ ያሳየኛል። ታዲያ እዚህ ጋር ቴብል ፊልድ ኔም ይላል። ፊልድ ኔሞቹ ከላይ ያሉ ቴብል የሚለው ጋር ይህ ፈርስት ኔም ከኤምፕሎይ ሚድል ኔም ከኤምፕሎይ እነኚህ ሴክስ እስከ ታይትል ከኤምፕሎይ ቴብል የመጡ ሲሆን ይህ ሳላሪ የሚለው ግን ከፔይመንት ቴብል የመጣ መሆኑን እዚህ ጋር ይገልጽልኛል ማለት ነው።
እዚህ ቦታ ላይ እንግዲህ ተጨማሪ ደሞዝ ኒው ሳላሪ ብዬ ለሰራተኞች ደሞዛቸውን በ20% ማሳደግ ብፈልግ እዚህ ጋር ካልኩሌትድ ፊልድ ኔሙን ጽፋለሁ ኒው ሳላሪ ብዬ ጽፋለሁኝ ከዚያ ኮለን አረጋለሁኝ ከዚያ ደሞዛቸውን በ20% ለማሳደግ ስለሆነ ይህንን ኦፕን ብራኬት ከፍትና ሳላሪ ክሎዝ ብራኬትን እዘጋለሁኝ ታዲያ ሳላሪ ብዬ ጻፍኩት ይህኛውን ነው ሶ ሳላሪ የሚለውን ከጻፍኩ በኋላ አሁን የደሞዙን 20% ለመጨመር እዚህች ጋር ሳላሪ ያለች ከሳላሪ ቀጥሎ ክሊክ አረጋለሁኝ ሲደመር ላለሁኝ 20% ማለት 0.2 ማለት ነው ሲባዛ አስትሪክስ ነካለው አሁንም ኦፕን ብራኬት ከፍትና ሳላሪ ብዬ ጽፋለሁ ብራኬቱን ዘጋለሁ ይህ ማለት እንግዲህ ደሞዝ ሰፋ አድርገን መመልከት እንችላለን እዚህ ቦታ ላይ ኒው ሳላሪ ሲደመር የደሞዙ 20% የሚል እዚህ ጋር ያሳየኛል ማለት ነው ቪው ብዬ መመልከት እችላለሁ እዚህ ጋር እንደምናየው ቀደም ሲል የነበረው ደሞዝንና እንዲሁ ኒው ሳላሪ አዲሱን ደሞዝ እዚህ ያሳየኛል አዲሱ ደሞዝ ቀደም ሲል የነበሩት ደሞዞችን በአጠቃላይ እያንዳንዳቸውን በ20% ያሳድጋል ለምሳሌ 10000 የነበረው የ10000 20% 2000 ነው ስለዚህ 12000 አድርጓል ሌሎቹንም የ6000 ብንመለከት የ6000 20% 1200 ብር ነው 6000 ሲደመር 1200 7200 እያለ እዚህ ጋር የ2500 ብር 20% 500 ብር ነው ስለዚህ 2500 ሲደመር 500 3000 አድርጎ እንዲህ ያሳየናል ማለት ነው ዲዛይን ጋር ብንመለከት እንዲሁ ብንመለስ ኒው ሳላሪ ፕላስ 20% ታይምስ ሳላሪ ይለኛል ማለት ነው በድጋሚ ለመስራት ኒው ሳላሪ ኮለን አረጋለሁኝ ብራኬት ከፍታለሁ ሳላሪ ዘጋለሁኝ ሲደመር አሁን ደግሞ የደሞዙን 30% ብዬ ብል ነጥብ 3 0.3 ማለት ነው ሲባዛ አሁንም ኦፕን ብራኬት አርጌ ሳላሪ ብዬ ክሎዝ ብራኬት አረጋለሁኝ ቪው ብለን ብንመለከት እንዲሁ 10000 የነበረው 13000 ይሆናል 7000 የነበረው 9100 እያለ እንዲህ አይነት ካልኩሌትድ ፊልድ ይሰራልኛል ማለት ነው ግሩም ለምሳሌ ሁለቱም ደሞዝ እዚህ ጋር ሳላሪም ኒው ሳላሪም የሚለው ይታያል ይህ ሳላሪ የቀድሞ እንዳይታይ ማድረግ ብንፈልግ አሁንም ዲዛይን ተመልሰን ሳላሪ የሚለው ስር ሾው በሚለው መደዳ ያለችውን ራይት ምልክት አጠፋለሁ አሁን ቪው ብዬ በመለከት ሳላሪውን ኒው ሳላሪ በሚል ተክቶ እንዲህ አድርጎ ያስቀምጥልኛል ማለት ነው ስለዚህ ሰንጠረጃችን ላይ ያለው እንዳለ ሆኖ ሳይነካ ኒው ሳላሪ ያለበት ሌላ ኩዌሪ ፈጠርኩ ማለት ነው ይህንን ሴቭ ማድረግ እችላለሁኝ ይህንን ክሎዝ ላለው በዚህ ጊዜ do you want to save the changes to design ይለኛል yes ስለዋለሁ አሁን ኒው ሳላሪ ብዬ ኦኬ ብዬ ሴቭ ማድረግ እችላለሁኝ በጣም ጥሩ ይህ በእንዲህ እንዳለ አሁን ደግሞ ለምሳሌ ቡክ ፕራይስ ሚለው ጋም እንዲሁ ሄደን የእያንዳንዳቸው መጽሐፎችን ዋጋ በ10% ቢጨምር አሁንም ለዚህ ተመልሼ ክሬት ሚለው ጋር ገባለሁኝ ዲዛይን ኩዌሪ ሚለው ጋር ሄዳለሁ ከዚያ በኋላ ቡክስ ፕራይስ ሚለውን አድላለሁ ከዚያ ይህንን እንዳለ አስገባለሁኝ ከዚህ በመቀጠል እያንዳንዳቸው መጽሐፎች ለምሳሌ ሃንድ ራይቲንግ ለሚለው ኒው ሃንድ ራይቲንግ ብዬ ኮለን አርጌ ቅንፍ ከፍታለሁኝ ኦፕን ብራኬት ከዛ ሃንድ ራይቲንግ እዚህ ላይ በብዛት በተደጋጋሚ ስለምሰራ የበለጠ ግልጽ ይሆንልናል ሲባዛ 10% ማለት 0.1 ሲባዛ ስታሯን እመርጣለሁኝ ከዚያ ብራኬት ከፍታለሁኝ አሁንም ሃንድ ራይቲንግ ይሄንን ጽፋለሁ ዘጋለሁኝ ከዚያ ቪው ብለን ብንመለከት እዚህ ቦታ ላይ የመጀመሪያ ሃንድ ራይቲንግ የሚለው እዚህ ጋር እንዳለ ሆኖ እዚህ ጋር ኒው ሃንድ ራይቲንግ ብሎ 10% 5 ብር ጨምሮ 55 80 ላይ 8 ብር ጨምሮ 88 10% 100 ላይ የ110% 10 ብር ነው 10 ጨምሮ እንዲህ ያሳየናል
ታዲያ ይህንን የበለጠ ግልጽ እንዲሆንልን ለሁሉም እንስራ። ለምሳሌ ቀጣዩ አማርኛ ቢሆን ኒው አምሃሪክ ኮለን አረጋለሁ 2 ነጥብ ኦፕን ብራኬት አረጋለሁ አሁንም አምሃሪክ የሚለውን ጽፋለሁ ከዚያ ብራኬቱን ዘጋለሁኝ አሁንም ሲደመር ላለሁኝ አሁንም 0.1 አስትሪክስ አርጌ ቅንፏን ከፍቼ አምሃሪክ የሚለውን ጽፌ ዘጋለሁኝ ወደሚቀጥለው እንሄዳለን እዚህ ጋር 2 ነጥቡን አሳስቼ ስለሆነ ኮለኑን ሴሚኮለን አርጌያለሁ ኮለን አረጋለሁ አሁን ወደሚቀጥለው ሄዳለሁኝ የሚቀጥለው ላይ እንግሊሽ ከሆነ ኒው እንግሊሽ ኮለን አረጋለሁ ብራኬት ከፍታለሁኝ እንግሊሽ ዘጋለሁ ሲደመር 0.1 ሲባዛ አሁንም ቅንፍ ከፍቼ እንግሊሽ ላለሁ በጣም ጥሩ አሁንም ወደሚቀጥለው ሄዳለሁኝ ከእንግሊሽ ቀጥሎ ማቴማቲክስ ሚላለ ኒው ማትስ ልበለው ኮለን አረጋለሁኝ ብራኬት ከፍታለሁ ከዚያ ማቴማቲክስ እዚህ ጋር ያለውን ሙሉውን ጽፋለሁኝ ማቴማቲክስ ዘጋዋለሁ ሲደመር ላለው 0.1 ሲባዛ አሁንም ቅንፍ ከፍቼ ማቴማቲክስ ሚለውን ጽፋለሁ አሁንም ዘጋለሁኝ ወደሚቀጥለው ወይም የመጨረሻው ጋር ሄዳለሁኝ ኒው ሳይንስ ሚለውን ጽፋለሁ 2 ነጥብ ኮለን አረጋለሁ ብራኬት ከፍታለሁ አሁንም ሳይንስ ዘጋለሁኝ ሲደመር ላለው 0.1 ሲባዛ አሁንም ብራኬት ከፍታለሁኝ ሳይንስ የሚለውን ጽፋለሁ ከዚያ ቪው ብዬ መመልከት ይችላልው ስተት ካለው ስተት አለው ይለኛል ማቴማቲክስ ማቲማሪክስ ነው ያልኩት እዚህ ጋር ስተት አለኛ አጻጻፊ ላይ ኦኬ ብዬ መለሳለሁ ማቴማቲክስን ሰፋ አድርገን እንመለከታለን የስፔሊንግ ስተት ሰርቻለሁ ኒው ማትስ ከዛ ማሪማሪክስ ማቴማቲክስ ሚለውን አር ቲ መሆን ያለበትን አር አድርጌያለሁ አሁንም ሌላው ትክክል ነው ቪው ብዬ ያለው አሁን ስተት ካለ እዚህ ጋር ግን ማቴማቲክስ ምናልባት ሁለተኛው ላይም እንዲሁ አር ነው ይህችን ቲ አደርጋለሁ በጣም ጥሩ አንድ ስፔሊንግ ስተት ካለ ይሄኛው ፊልድ ስም እዚህ ከጎን ያለው ማቴማቲክስ በትክክል ይህንን አልተጠቀምኩም ምክንያቱም ሂሳብ ነው ካልኩሌሽን እየሰራን ያለ ነው የፊልድ ስሙ በትክክል መጻፍ አለበት ስለዚህ እዚህ ጋር አስተካክያለሁ አሁንም ሌላ ስተት ካለ ይነግረኛል ቪው ላለው ሳይንስም ጋር ተሳስቻለሁ ኤስ አይ ኢ ትቻለሁ እንግዲህ አሁንም እዚህ ተመልሼ ሳይንስ እንደምናየው እዚህ ጋር አንደኛው ላይ እዚህኛው ላይ ሳይንስ ሚለው ላይ ኢ ትጎላለች ስለዚህ ይቺን ኢ ማስገባት ይኖርብኛል ቪው ብዬ አያለሁኝ ግሩም በዚህ ጊዜ እንደምናየው ይህ የትምህርት አይነት እንዳለ በድጋሚ እንግሊሽ ማትስ ሳይንስ ኒው ሃንድራይቲንግ ከሚለው ጀምሮ ያለውን ብንመለከት እነኚህን ከዚህ ጀምሮ ያለውን ብንመለከት በካልኩሌትድ ፊልድ በካልኩሌሽን ቀደም ሲል የነበሩ ዋጋዎች ላይ 10% ጨምሮ የተሰራ ነው ማለት ነው ለምሳሌ የመጨረሻውን ሳይንስን ከዚህ ጋር ብናወዳድር ወይንም ሚታዩትን እነኚህን አንድ ልጨምር ከእንግሊሽ ጀምሮ ብንመለከት የ120 10% 12 ብር ነው ስለዚህ 120 ሲደመር 12 130 የ150 10% 15 ብር ነው ሲደመር 150 ሲደመር 15 165 እንዲሁ የ180 10% 18 ብር ነው 180 ሲደመር 18 198 ይሆናል ማቴማቲክስ ጋር 9 ብር ጨምሮ 99 ይሆናል እዚህ ጋር 10 ብር ጨምሮ 110 ይሆናል እዚህ ጋር 20 ብር ጨምሮ 220 ይሆናል ሳይንስ ጋር 5 ብር ጨምሮ 55 8 ብር ጨምሮ 88 የ110 ብር ነውና 10 ብር ጨምሮ እንዲህ ይሆናል ታዲያ ቀደም ሲል የነበሩ ዋጋዎች እንዳይታዩ ከፈለግን ሰንጠረዥ ላይ ስላሉ እነሱ ከፈለግን ምን ማድረግ እንችላለን ቀደም ሲል እንዳየነው ቡክ አይዲው ይኖር ሃንድራይቲንግ እነኚህን ሾው የሚለው ጋር እናጠፋቸዋለን ከዚያ ኒው ከሚለው ጀምሮ ያሉት ብቻ ይሆናሉ እዚህ እንዲህ ብናይ ቡክ አይዲ ያለ ኒው ሃንድራይቲንግ እዚህች ጋር ይህችን
ደብል ክሊክ አድርጌ ማስፋት እችላለሁ ኒው ሳይንስ እዚህም ጋር ደብል ክሊክ አድርጌ ማስፋት እችላለሁ እንደምናየው ሃንድራይቲንግ አዲሶቹ ዋጋዎችን እንዲህ አድርጎ ያሳየናል ታዲያ ይህ እንዲህ እንዳለ ቡክ ፕራይስ ሚለውን ቴብል አልዘጋሁትምና እዚህ ጋር አለ እዚህ ጋር ብንመጣ ቀደም ሲል የነበረው የሰንጠረዡ ዋጋ ቡክስ ፕራይስ የመጀመሪያው ኦሪጂናሉ በሰንጠረዡ ውስጥ እንዳለ ሆኖ ኩዌሪው ላይ ደግሞ 10% የጨመረውን እንዲህ አድርጎ እንዲያስቀምጥልን ማድረግ እንችላለን ማለት ነው እንግዲህ ካልኩሌትድ ፊልድ በዚህ መልኩ መስራት እንችላለን ከዚህም በላይ በጣም ብዙ ስብስብ ካልኩሌሽኖች ሊሰሩ ይችላሉ እነኚህ ቀለል ያሉትን ካልኩሌሽኖች ተመለከትን ማለት ነው በጣም ጥሩ ይህንን query 1 ሴቭ እናደርጋለን ሴቭ ለማድረግ ይህች መዝጋት እችላለሁኝ closed you want to save changes to the query of design query 1 yes ስለዋለሁኝ እዚህ ጋር ደግሞ new books price ስለዋለሁ new books price የሚል query ፈጥሬያለሁ ኦኬ ላለው እንደምናየው እዚህ ጋር book price ሚለው ስር books price table አለ እንደገና new books price query አለ paymentም ጋር እንደዚሁ ቀደም ሲል እንዳየነው ወይም employees ጋር new salary አለ እዚህ ጋር ቀደም ሲል የነበረው salary ወይም new payments new salary እንደማለት ይሆናል ማለት ነው በጣም ጥሩ በዚህ የትምህርት ክፍል ሁለተኛውን የኩዌሪ አይነት ማለትም አክሽን ኩዌሪን እንመለከታለን በቅድሚያ ዳታቤዛችንን እንከፍታለን start all programs microsoft office access ሚለውን እንመርጣለን ቀደም ሲል ሰርተን ያስቀመጥነውን ዳታቤዝ እንመርጣለን ለምሳሌ ይሄንን የመጀመሪያውን አስታኬጅ የሚለውን እመርጣለሁኝ በጣም ጥሩ በመቀጠል create ሚለውን እመርጣለሁኝ ከዚያ query design ሚለውን እመርጣለሁኝ እዚህ ጋር show table የሚል ዲያሎግ ቦክስ ይመጣልናል በስሩ ቀደም ሲል ሰርተን ያስቀመጥናቸውን ዝርዝር ሰንጠረዦች ያሳየናል books employee payment students registration table students result የሚል አለ ለምሳሌ የመጀመሪያውን books price ሚለውን እንጠቀማለን add ላለሁኝ close ላለሁ ግሩም ታዲያ books price የሚለውን እዚህ ጋር ደብል ክሊክ አድርጌ እነኚህን ጎትቼ ፊልድ ስሞቹን እዚህ query grid ጋር ማምጣት እችላለሁ በቅድሚያ አክሽን query ማለት እንደ select query እኛ የፈለግነውን መመዘኛ ያሟሉትን መረጃዎች ከሰንጠረዣችን ውስጥ አውጥቶ በሌላ ሰንጠረዥ የሚያስቀምጥልን ሳይሆን በቀጥታ ሰንጠረዣችን ውስጥ ገብቶ ለውጥ የሚያመጣ የquery አይነት ነው እዚህ አክሽን query ስር አራት አይነት የquery አይነቶችን እንመለከታለን የመጀመሪያው make table query makes the query select records from the database and save the records as a new table ይላል ይህ ማለት እዚህ ጋር ያለው ሰንጠረዣችንን ኮፒ ተመሳሳይ መፍጠር ብንፈልግ ተመሳሳዩን የምንፈጥርበት የአክሽን query አይነት ነው ሁለተኛው delete queryን ብንመለከት delete query ደግሞ እኛ የፈለግነውን መመዘኛ ያሟሉትን ዝርዝሮች ከሰንጠረዣችን ውስጥ ቀጥታ በመግባት delete የሚያደርግ ወይንም የሚያጠፋልን የquery አይነት ነው ሶስተኛ append query ደግሞ ሁለት ተመሳሳይ ሰንጠረዦች ኖረውን አንደኛው ሰንጠረዥ ውስጥ ብዙ መረጃ ቢኖርና ሁለተኛው ላይ አነስተኛ መረጃ ቢኖር ከመጀመሪያው ብዙ መረጃ ወይም ዝርዝር መረጃዎች ካሉት ሰንጠረዥ ወደ ሁለተኛው ሰንጠረዥ እኛ የፈለግነውን መመዘኛ ያሟሉትን እምናስገባበት ወይንም ኢንሰርት ምናረግበት የquery አይነት ሲሆን አራተኛው update query ይባላል update query ደግሞ ሰንጠረዣችን ውስጥ በቀጥታ በመግባት መረጃችን ላይ እኛ የሰጠነውን ለውጥ የሚያደርግ ወይንም በቀጥታ ሰንጠረዣችንን ውስጡ ገብቶ ለውጥ የሚያደርግ የአክሽን query አይነት ነው በቅድሚያ make table query ወይንም የዚህን ሰንጠረዥ ኮፒ በመስራት ሌሎችን ደግሞ በቅደም ተከተል እንመለከታለን እንግዲህ የዚህን books price ሰንጠረዥ ተመሳሳይ ኮፒ ለመስራት እዚህ ጋር make table ሚለውን እመርጣለሁኝ ግሩም make new table ይለኛል table name እዚህ ጋር ለምሳሌ ለዚህ ኮፒ ወይም ተመሳሳይ ስም copy of books price ብዬ copy of books price ብዬ ጽፌ ኦኬ የሚለውን እመርጣለሁኝ
በዚህ ጊዜ ቪው ሚለውን በመለከት ቪው ብንል ይህ query 1 ይልና እዚህ ጋር የመጀመሪያውን ሰንጠረዥ በውስጡ ያሉትን ያሳየኛል ዲዛይን መለሳለው ከዚያ ይህንን እንዲሰራልኝ ራን ሚለውን እመርጣለሁኝ ራን ሚለውን ስመርጥ እዚህ ጋር dialog box ይመጣልኛል you are about to paste 3 rows into a new table once you click yes you cannot use the undo command to reverse the changes are you sure you want to create a new table with the selected records ይለኛል እዚህ ጋር ያሉት መረጃዎች 3 ናቸው እነኚህን 3 ዝርዝር መረጃዎች ወደ ሌላ ሰንጠረዥ ላስገባልህ ነው ነገር ግን አንድ ጊዜ yes ብለህ ካልክ ወደ ኋላ ምትመልሰው ወይም አንዱ ብለህ ወደ ኋላ መመለስ አትችልም እርግጠኛ ነህ ብሎ ይጠይቀኛል yes ስለዋለሁኝ ግሩም በዚህ ጊዜ እዚህ ጋር መተን ብንመለከት books price ሚላለ books price አለ ቀጥሎ copy of books price ሚል ሌላ ሰንጠረዥ እዚህ ይፈጥርልኛል ማለት ነው ታዲያ ይህ make table query ስራውን ስለጨረሰ ይህንን query እዘጋለሁኝ close ለዋለሁ do you want to save the changes to design of query 1 ይለኛል እዚህ ጋር ሴቭ ማድረግ አያስፈልገኝም ምክንያቱም አክሽኑን ወስዷል እዚህ ጋር ተመሳሳዩን ኮፒ ሰርቶልኛል ኖ ለዋለሁኝ ጨረስኩኝ ማለት ነው ታዲያ books price እና copy of books price ተመሳሳይ ናቸው ደብል ክሊክ እዚህ ላይ ባደርግ books price እንዲህ እንደምታዩት እነኚህን 3 KG1 KG2 እና KG3 የመጽሐፎችን ዋጋ ያሳየኛል copy of books price ደብል ክሊክ ባደርግ እንዲሁ እዚህም ጋር KG1 1 2 3 ብሎ ኮፒውን እንዲህ ያሳየኛል እዚህ ጋር እንደምናየው books price እንዲህ አለ copy of books price ተመሳሳይ ኮፒውን ፈጠረን ማለት ነው ተመሳሳይ አንድ ሌላ ለመፍጠር አሁንም create ላለሁኝ query design ሚለው ጋር ገባለሁኝ አሁን ደግሞ payment ሚለው ጋር ይህችን paymentን አድላለሁኝ የዚህን ሰንጠረዥ ተመሳሳይ ኮፒ ለመፍጠር ደብል ክሊክ እዚህ ላይ አረጋለሁኝ ይሄንን ድራግ አረጋለሁ እዚህ ያመጣለሁ እንዲሁ make table ሚለውን እመርጣለሁኝ አሁንም copy of payment ላለሁ copy of payment ሚለውን ከጻፍ በኋላ ኦኬ እላለሁኝ ከዚያ view ብዬ በመለከት እንዲሁ የquery 1 ብሎ የፔመንትን እዚህ ጋር ያለውን payment table መረጃ ያሳየኛል ዲዛይን መለሳለሁኝ ራን እለዋለሁ ራን ብዬ ስል አሁንም እንደምናየው you are about to paste 13 rows into a new table 13 ዝርዝር መረጃዎችን ወደ አዲስ ሰንጠረዥ ልታስገባ ነው አሁን አስገባለዋለሁ ጨረስኩኝ እዚህ ጋር መተን ብንመለከት payment እዚህ ጋር አለ እንደምናየው payment table እዚህ ታች ላይ ደግሞ copy of payment ይላል ታዲያ ይህ ስራውን ጨርሷል queryው እዘጋዋለሁኝ do you want to save the change no ላለው እዚህ ጋር payment tableን ብንከፍት እንደምናየው ይሄ አለ copy of paymentንም ደብል ክሊክ አድርጌ በከፍት እንደምናየው 13ቱንም እንዲህ አድርጎ ዝርዝር ያሳየኛል ማለት ነው በጣም ጥሩ ታዲያ እዚህ ላይ ሁለተኛውን የquery አይነት ወይም delete queryን ብንመለከት እዚህ ላይ የሁለት ሰንጠረዦቻችንን ሁለት ተመሳሳይ ሰንጠረዥ ስለሰራን አንዱ ውስጥ ገብተን የተወሰኑ መረጃዎችን delete በማድረግ እንመለከታለን አሁንም create ሚለውን መርጣለሁኝ query design ሚለውን መርጣለሁ ለምሳሌ books price ሚለውን አድ አረጋለሁ close ላለው ይህንን ደብል ክሊክ አድርጌ እዚህ ላስገባ በጣም ጥሩ ከዚያ በኋላ እዚህ ውስጥ ለምሳሌ ላጠፋ የፈለኩት የKG3ን delete አድርግልኝ ብዬብል view ብዬ አያለሁኝ እዚህ ጋር KG3ን እንዲህ አድርጎ ያሳየኛል ዲዛይን መለሳለሁ ከዚያ እዚህ ውስጥ delete የሚለውን delete queryን መርጣለሁ እዚህ ቦታ እንደምናየው field ስም table delete ይልና where ይላል delete where books id number 3 ይላል book አይዲው 3 የሆነውን delete አድርግልኝ እነማንን KG3ን ማለት ነው በጣም ጥሩ ስለዚህ እዚህ ጋር እመጣለሁኝ ተመልሼ ከዚያ run እለዋለሁ run ብዬ ስል you are about to delete one row from the specified table ይለኛል አንድ ጊዜ yes ካልክ ወደ ኋላ መመለስ አትችልም ነው ይለኝ እዚህ yes እለዋለሁ በጣም ጥሩ ከዚያ ይህ ዳታቤዝ ስራውን ጨርሷል close ማለት እችላለሁ no እለዋለሁኝ አሁን በቀጥታ books table ጋር ብንሄድ እንደምናየው KG1 የKG2 የKG3ን delete አድርገናል ወይንም አጥፍተናል ማለት ነው ታዲያ በኋላ append queryን ስንመለከት ደግሞ እንዴት አድርገን ከኮፒው ላይ ወደዚህ እንደምንመልስ እንመለከታለን
በጣም ጥሩ። አሁንም ተጨማሪ ከአንደኛው ሰንጠረዥ ኮፒ ከሰራንለት ፔይመንት ላይ እንዲሁ ዴሊት አድርገን እንመልከት። ክሬት ሚለውን እመርጣለሁ። ኩዌሪ አሁንም ኮፒ ኦፍ ፔይመንት አለን። ከፔይመንትን አዳረግና ክሎዝ ይህንን እንዲህ አድርገን እናስገባለን። ከዚያ በኋላ ዴሊት ኩዌሪን እንምረጥ። በቅድሚያ ዴሊት ላለው ዴሊት ሚለውን እዚህ ጋር ያመጣልኛል። ፊልድ ኔም አለ፣ ቴብል አለ። ዴሊት ዌር አይዲው ለምሳሌ የመጨረሻውን ክራይቴሪያ እዚህ ጋር ኤምፕሎይ አይዲው 13 የሆነው ወይም የመጨረሻውን ኤምፕሎይ ዴሊት እናርግ ብለን ብንል መጀመሪያ ልክ መሆናችንን መረጃውን በትክክል ማሳየቱን ለማወቅ ቪው እንላለን። እዚህ ጋር እንዲህ ያሳየናል። አሁንም ዲዛይን እንመለሳለን። ከዚያ ራን ሚለውን መምረጥ እችላለሁ። አሁንም you are about to delete one row from the specified table አንድ ዴሊት ልታረግ ነው። እዚህ ጋር ኤምፕሎይ 13ን ዴሊት ልታረግ ነው ብሎ ይለኛል። yes ስለዋለሁ። አሁንም ስራዬን ጨርሻለሁኝ። ክሎዝ ላለሁ። በጣም ጥሩ ኖ ለዋለሁኝ። ታዲያ ፔይመንት ጋር ሄደን ፔይመንትን ብንከፍት እንደምናየው 13ኛው ዴሊት ሆኗል ወይንም ጠፍቷል ማለት ነው። ግሩም። እዚህ ላይ ከሁለቱም ሰንጠረዦች ዴሊት ያደረግናቸውን ያጠፋናቸውን ምን መልስበት ደግሞ ሌላ የኩዌሪ አማራጭ አለ። ሶስተኛው አፔንድ ኩዌሪን እንመለከታለን። ለምሳሌ እዚህ ጋር ቡክስ ፕራይስ ሚለውን ብከፍተው ይህ ነው። ኮፒ ኦፍ ቡክስ ፕራይስ ብንል ደግሞ ሶስተኛውን የያዘ ይሄኛው ሁለት መረጃዎችን ያዘው፣ ይሄ ደግሞ ሶስትን ያዘው። እንግዲህ ሶስተኛውን ወደ ኋላ እንዴት አድርገን ወደዚህኛው እንደምናስገባ በሶስተኛው የኩዌሪ አይነት ወይንም አፔንድ ኩዌሪ እንመለከታለን። ክሬት ሚለውን እመርጣለሁኝ። ኩዌሪ ዲዛይን ሚለውን እመርጣለሁኝ። ኮፒ ኦፍ ቡክስ ሚለውን አድ አረጋለሁ። ክሎዝ ላለሁኝ። ይህንን ጎትቼ እዚህ አስገባለሁኝ። በመቀጠል ክራይቴሪያ ወይንም መመዘኛዬን እዚህ ጋር አስገባለሁ። ለምሳሌ ያጠፋሁት ሶስትን ስለሆነ ሶስት ሚለውን እጽፋለሁ። እርግጠኛ ለመሆን እዚህ ቪው ብለን እናያለን። እንደምናየው የኬጂ3 ቡክን ያሳየኛል። ዲዛይን እመለሳለሁ። የኩዌሪ አይነቴን ወይንም አፔንድ ኩዌሪን እመርጣለሁ። አፔንድ ሚል ዲያሎግ ቦክስ ይመጣልኛል። አፔንድ ቱ ይላል። አፔንድ ቱ ቴብል ኔም ወደ የትኛው ቴብል ነው የምታስገባው? እዚህ ጋር ሳልጽፍ በዚህች ቀስት እገባለሁኝ። ከዚያ ወደ ቡክስ ፕራይስ ስለሆነ ቡክስ ፕራይስ የሚለውን እመርጣለሁ። ኦኬ እላለሁኝ። እዚህች ጋር እንደምናየው ቡክስሪን ቪው ብለን እንመለከታለን። ይህንን እንግዲህ ሊያስገባልኝ ነው። መቼ ራን ብዬ እላለሁኝ። you are about to append one row once you click yes አንድ ጊዜ yes ካልክ አይመለስም። ነገር ግን አንድ ሮው ወይንም እዚህ ጋር ያስገባውን መመዘኛ ያሟላውን መጽሐፍ ልታስገባ ነው ይለኛል። yes እላለሁኝ። ስራዬን ጨርሻለሁ። ክሎዝ እላለሁ። ኖ እላለሁኝ። አሁን ቡክስ ፕራይስ ጋር ብመለስ እንደምናየው ኬጂ3 የሚለው ቀደም ሲል ጠፍቶ የነበረው ከዚህኛው ተመልሶ ወደዛ ወደ ቡክስ ፕራይስ ገባልኝ ማለት ነው። በጣም ጥሩ። ይህ በእንዲህ እንዳለ እነኚህን እንዘጋለን። አሁንም ሁለተኛውን ከፔይመንት ያጠፋነውን ደግሞ ከኮፒ ኦፍ ፔይመንት እንዴት መልሰን እንደምናስገባ ደግመን እንመልከት። ክሬት ላለሁኝ። ዲዛይን ላለሁኝ። ኮፒ ኦፍ ፔይመንት የሚለውን እመርጣለሁ። አድ ላለሁ። እንግዲህ ሙሉ መረጃ ያለውን ነው እዚህ ጋር ማስገባው። ሙሉ መረጃ የያዘው ኮፒ ኦፍ ፔይመንት ነው። ወደ ፔይመንት ወደ ጎደለው እኔ የፈለኩትን መመዘኛ ያሟላውን አስገባለሁ። ደብል ክሊክ አደርጋለሁ። እነኝን እዚህ ጎትታለሁ። ከዚያ እዚች ጋር 13 እጽፋለሁ። 13 ማለት ዴሊት ያደረግነው ወይንም ቪው ብለን ብንመለከት 13ኛ ኤምፕሎይ አለ። ያንን ኤምፕሎይ ዴሊት ያደረግነውን ወደ ሁለተኛው ወደ ዋናው ወደ ፔይመንት ቴብል እንዴት ነው የምናስገባው? አፔንድ ሚለውን አሁንም እንመርጣለን። አፔንድ ቱ ቴብል ኔም ይለኛል። እዚህ ውስጥ ገባለሁኝ። ፔይመንት ሚለውን እመርጣለሁኝ። ከዚያ ኦኬ ሚለውን እመርጣለሁኝ። እዚህ ጋር እንደምናየው እዚች ጋር ሰንጠረዥ ስላደረገ ይህችን አስተካክላለሁ። ከዚያ ቪው ብለን ብንመለከት ይህንን ሊያስገባልኝ ነው። ከዚያ ራን እላለሁ። ዲዛይን ላይ ተመልሼ አሁንም you are about to append one row ይለኛል። አንድ ሮው ላስገባ ነው። yes እለዋለሁ። ስራዬን ጨርሻለሁ። ክሎዝ አረጋለሁኝ። ኖ እለዋለሁ። ግሩም። አሁንም እዚህ ጋር ፔይመንት የሚለው ጋር ብንመለስ ቀደም ሲል 13ኛውን አጥፍተን ነበር። ተመልሶ 13ኛው ይገባልናል። ከኮፒ ኦፍ ፔይመንት ያስገባነው ነው ማለት ነው። ግሩም።
እንግዲህ በመቀጠል ደግሞ አራተኛውን ወይንም አፕዴት ኩዌሪን እንመለከታለን። አፕዴት ኩዌሪ ደግሞ በቀጥታ ሰንጠረዣችን ውስጥ በመግባት ለውጥ የሚያመጣ ለምሳሌ ክሬት ሚለውን እንመርጣለን። ኩዌሪ ዲዛይን ሚለውን እንመርጣለን። ለሰራተኞች ደሞዝ መጨመር ብንፈልግ አሁንም ኮፒው ስላለን ቢበላሽም ይህንን መጠቀም እንችላለን። ለውጡን ማየት እንችላለን። ለምሳሌ ፔመንት ሚለውን አድላለሁኝ፣ ክሎዝ ላለሁ፣ ይህንን ጎትቼ እዚህ አስገባለሁኝ። ከዚያ በኋላ አፕዴት ሚለውን መምረጥ እችላለሁኝ። አፕዴት ሚለውን ስመርጥ እዚህ ጋር ፊልድ አለ፣ ቴብል አለ፣ አፕዴት ቱ ይለኛል። ለምሳሌ የሰራተኞችን ደሞዝ በ20% ጨምር ቢሆን ያለኝ እዚህ ጋችን ቅንፍ ከፍታለሁኝ። ከዚያ ሳላሪ የሚለውን እጽፋለሁ። እዚህ ጋር እዘጋለሁኝ። ሲደመር ላለው 20% ማለት 0.2 ኮከብ ምልክት አስትሪክስ ሲባዛ እንደማለት ነው። እከፍታለሁኝ። አሁንም ሳላሪ የሚል እጽፋለሁ፣ እዘጋዋለሁ። ይህ ማለት ምንድነው? ሳላሪ በሚለው ስር አፕዴት ቱ ደሞዛቸው ላይ የደሞዛቸውን 20% ጨምር ነው የሚለኝ። ይህንን ብንመለከት ቪው ብለን እዚህ ጋር ብንመለከት እነኚህ ላይ 20% የደሞዛቸውን ሊጨምር ነው። ራን ብለህ ስትስማማ ማለቱ ነው። እዚህ ቦታ ለምሳሌ 10000 ይላል። የ10000 20% 2000 ነው። እዚህ ጋር 12000 ሊሆን ነው። 8000 20% 1600 ነው። 9600 ሊሆን ነው። እንዲህ እያለ ያሳየናል። እዚህ ጋር መለሳለሁኝ። ከዚያ ራን እላለሁኝ። you are about to update 13 rows 13 ሮው ላይ ለውጥ ልታመጣ ነው። እርግጠኛ ነህ? አዎ ካልክ አንዱ ማለት አትችልም ይለኛል። የዚህን ሰንጠረዥ ተመሳሳይ ኮፒ ስለሰራው ቢያበላሸውም ችግር የለውም፣ ኮፒው መጠቀም እንችላለን። yes ስለዋለሁ። ግሩም። በዚህ ጊዜ እዚሁ እንኳን ቪው ብለን ብንመለከት እንደምናየው 10000 የነበረው 12000፣ 8000 የነበረው 9600፣ 6000 የነበሩት ደግሞ 20%ቱ 1200 ስለሆነ 7200 7200 እያለ ያሳየኛል። ስራውን ጨርሷል። እዘጋዋለሁኝ። ታዲያ ፔይመንት ጋር ሄደን ብንከፍት እንዲህ እንደምናየው ቀደም ሲል 10000 ብር የነበረው ደሞዝ ተሻሽሎ 12፣ 8000 የነበረው 9600 እያለ እንዲህ ያደርግልናል ማለት ነው። እንግዲህ እዚህ ላይ አንዱ ማለት አንችልም ወይንም ወደ ሌላ ስሌት ሊያስገባን ነው ማለት ነው። ስለዚህ ኮፒውን ስለሰራን በቀጥታ ኮፒውን መጠቀም እንችላለን። ይህንን ለምሳሌ የጨመርኩትን መልሼ 20% ልቀንስ ብል በትክክል 12000 ስለሆነ ከ10000 ላይ ስለሆነ ያኛው የሰራው ከ20% ከዚህ ቀንስ ብለው ተመሳሳይ ውጤት አያሳየኝም። ስለዚህ ይህንን ትተን አሁን ደግሞ በሁለተኛው ለምሳሌ የተማሪዎች ውጤት ያለበትን እንመልከት። ቡክስ ፕራይስ ወይንም የመጽሐፎች ዋጋን እንመልከት። ክሬት ሚለውን እመርጣለሁኝ። ቡክስ ፕራይስን አድ አደርጋለሁ። ኮፒው ስላለ ቢበላሽም ችግር የለውም። እዚህ ላይ ደብል ክሊክ አደርጋለሁ፣ አስገባለሁ። ግሩም። ከዚያ አፕዴት ሚለውን እመርጣለሁኝ። አፕዴት ቱ ይለኛል። ስለዚህ የፈለኩት የእያንዳንዱን መጽሐፍ ዋጋ በ10% መጨመር ቢሆን ግልጽ እንዲሆን ለእያንዳንዱ እዚህ ጋር በመስራት እንመልከት። እዚች ጋር ክሊክ አደርጋለሁኝ፣ ቅንፍ ከፍታለሁ፣ ሃንድ ራይቲንግ ጽፋለሁ፣ ዘጋለሁኝ። ሲደመር ላለው 0.1 10% እንዲጨምር ብፈልግ ሲባዛ ኮከቧን ከዚያ ቅንፉን ከፍቼ በድጋሚ ሃንድ ራይቲንግ በትክክል ስፔሊንጉን መጻፍ ይኖርብኛል። ይህንን ስፔሊንግ በትክክል ካልጻፍኩኝ ላይ ያለውን ስለሆነ የሚጠቀመው ትክክለኛ ውጤት ላላገኝ ነው ማለት ነው። ሁለተኛው ላይ መጣለሁኝ፣ ቅንፍ ከፍታለሁ፣ አምሃሪክ ዘጋለሁኝ። ሲደመር ላለው 0.1 10% ማለት ነው። ሲባዛ ላለሁኝ ቅንፍ ከፍቼ አሁንም አምሃሪክ እጽፋለሁ፣ ዘጋለሁኝ። የሚቀጥለው ውስጥ ገባለሁ። አሁንም ቅንፍ ከፍቼ እንግሊሽ ዘጋለሁኝ። ሲደመር ላለሁኝ 0.1 ብዬ ሲባዛ ብዬ ቅንፍ ከፍቼ አሁንም እንግሊሽ ሚለውን እጽፋለሁ፣ ዘጋለሁ። የሚቀጥለው ላይ ቅንፍ ከፍታለሁኝ ማቴማቲክስ ዘጋለሁኝ። ሲደመር ላለው 0.1 ሲባዛ አሁንም ቅንፍ ከፍቼ ሚለውን እጽፋለሁ፣ ዘጋለሁኝ። የሚቀጥለው ላይ የመጨረሻውን ሳይንስ
ዘጋለሁኝ ሲደመር 0.1 ማለት 0.1 ነው ሲባዛ ኮከብ አረጋለሁ ከፍታለሁኝ አሁንም ሳይንስ የሚለውን እጽፋለሁ እዘጋለሁ ስተት ካለው ያሳየኛል ቪው ላለሁኝ ግሩም በዚህ ጊዜ እነኚህ የመጽሐፍ ዋጋዎች ላይ 10% ሊጨምር ነው ማለት ነው ለምሳሌ የሳይንስን ምሳሌ ብንመለከት 50 ብር 10% 5 ብር ነው 55 ብር ይሆናል 80 ብር 10% 8 ብር ነው 88 ብር ይሆናል 100 ብር 10% 10 ብር ነው 110 ብር ይሆናል በተመሳሳይ እዚህም ጋር 100 የነበረው 110 150 ደግሞ 10% 15 ስለሆነ 165 እንዲሆንልናል እንመለሳለን ራን ሚለውን እዚህ ጋር መጥቼ እመርጣለሁኝ በጣም ጥሩ እዚህ ጋር እንደምናየው ሳይንስ ሚለውን ኤስኤክስ ብዬ ጻፍኩበት ቦታ አለ እሷን አስተካክላለሁ እዚህች ጋር እሷን ካላስተካከልኩ ሌላም ስተት ካለ ይነግረኛል እሷን ሲ በድጋሚ አረጋታለሁ ራን እላለሁ አሁን ትክክል ስለሆነ you are about to update 3 rows ይለኛል 3 ሮዎችን አፕዴት ልታደርግ ነው እርግጠኛ ነህ አዎ እንለዋለሁ ግሩም ቪው ብለን እዚሁ እንኳን ብንመለከት ቀደም ሲል 50 ብር 80 ብር 100 ብር የነበረው 55 ብር 88 ብር እዚህ ጋር 100 የነበረው 110 ይሄ ደግሞ 150 የነበረው 165 10% ጨምሮ እንዲህ ያስቀምጥልናል ማለት ነው ታዲያ ዲዛይን ተመልሰን እንደምናየው የእያንዳንዳቸውን በነበረው ዋጋ ላይ 10% እንዲህ እያደረግን ጨመርን ማለት ነው ግሩም ጨርሰናል አሁን ክሎዝ ማለት እችላለሁ ኖ ላለው ስራውን ጨርሷል አሁን ቡክስ ፕራይስ ውስጥ ብገባ እንደምናየው እዚህ ጋር 55 50 110 ይለናል ነገር ግን ኮፒ ኦፍ ቡክስ ፕራይስ ጋር ተመልሰን ማየት እንችላለን የው እዚህ ጋር ሳይንስ 50 50 100 እዚህም ጋር 50 80 100 50 80 100 50 80 100 እዚህ ጋር ብንመጣ ግን 55 88 110 55 88 110 እዚህ ጋር 110 110 165 እዚህ ጋር ግን 100 100 150 10% ዋጋ ጨመረን ማለት ነው ታዲያ ይህ የኩዌሪ አይነት አፕዴት ኩዌሪ ይባላል ማለት ነው ግሩም